Hawalella tonala melke barra daga dagomunni unira kerunni lishnon kenanni ayradda wasnanna qixxawa asna garranne don ministroti darga illitannon ke woyte anti gedeno agarre kanentinni ayyanunni tarinsho kitne bdrailin shemo aykanno hawalella sidami qoqqowi qaru qochumi awasi giddo teessinote international tenelabyo ስታዲየም ራ ከሩኒ ታዲስኖን ከናኒ ምትማንከ አልባግራ ካጂታኖ ገደ ዲናንከ ክትኖታ ራብትኖ ወልቅቤልና ቡጢማ ራምበ ጎባንከ ሁናቴ ሚቶ ይክነ ባላ ይክነ ጎባንከራ ሚቶ ይክነ አማ ኢትዮጵያንከራ ሻራማኒ ዲናንከ ራቢንሳኒ ዳንቹ ጋርኒ ሶቻቴ አፍሪካራ ጋላብተና ሎብትኖ ጎባ ካላቃቴ አስናኒ ሚልሚሎራ ተቾ ባሪ አድንታኒ ሚቶን ሲትኖ ፌደራሊዝም ምትማንከና ካጅልን ከራያኖ አዋርሽኒ አሪታኒ አፋንታኖ ሐዋለላ ኢልሽኖነ ሐዋለላ ኢልሽንከ እኛ ኢትዮጵያውያን እጅግ የምናምር እንደዚህ በአንድነት ስንቆም ደግሞ የተለያዩ ባህሎቻችንን የተለያዩ ሴቶቻችንን የተለያዩ ማንነቶቻችንን ለጋራ ብልጽግና ለጋራ ልማት ለጋራ እድገት ስንጠቀምበት በአንድነት እንዲህ እምር ብለን በህብረ ብሔራዊነት እየደመቅን እንገኛለን። እነሆ 17ኛው የብሔር ብሔረሰቦችና ህዝቦች ቀን በዚህ በሲዳማ ክልል በሀዋሳ ኢንተርናሽናል ስታዲየም በድምቀት መጀመሩን ከጥቂት ደቂቃዎች በኋላ መከበሩን ይጀምራል። አብራችሁ ናችሁ አላችሁ? Ladies and men, now the National Defense Forces Marching Band have started their musical parade in a show of a wonderful celebration of the 17th nations, nationalities and peoples of Ethiopia here at the Hawassa International Stadium in the Sidama regional state. በልዩነታችን ደምቀን በአንድነታችን በተለየ ሁኔታ ኮርተን መኩራት ብቻ አይደለም የጋራ ታላቅ ሀገር መስራት የምንችልበትን አቅም አሰባስበን በዚህ መንገድ ስንገናኝ ልዩ ስሜት ስላለው ይሄንን ስሜት ቃል ለማደስ እንጠቀምበት። ይሄን እርስ በርስ መገናኘት መተዋወቅ ለመከባበር ለመግባባት የበለጠ ለትውልድ ታላቅ ሀገር ለማስረከብ እንጠቀምበት የሚለው ደግመን ደጋግመን የምናስተላልፈው መልእክታችን ነው። በዓሉ በደማቅ ሁኔታ በዚህ ዓለም አቀፍ የሐዋሳ ስታዲየም መከበሩን ይቀጥላል። በያላችሁበት ሆናችሁ በይፋ ፕሮግራማችንን እስክንጀምር ድረስ መቀመጫችሁን ይፋ እንድታደርጉ እንጠይቃለን። ከሐረሪና ከትግራይ የመጣችሁ የልኡካን ቡድን አስተናባሪዎቹ ከፊት ለፊት እንድትመጡልን እያሉ ስለሆነ ቦታችሁን እንድትይዙ እንጠይቃለን። ሌሎች በዚህ ስታዲየም ትርኢት ለማሳየት ተጋብዛችሁ የመጣችሁ የብሔረሰቦችና ህዝቦች የባህል ቡድን አባላት ሰልፋችሁን ይዛችሁ እንድትጠባበቁ በአክብሮት እንጠይቃለን። አይረዶ ማርሸተ ባንዴጣ ያነራ ትንሽ ስታዲየም ራ ኖ ማና
danchu garinni mittimmate maarshe qixxeessite hagiirsiissannafantanno mittimmanke gobbanke ayirrinyira baxillinke gobbanke ayirrinyira mittoommanke gobbanke ayirrinyiraat የክብር እንግዶቻችን ወደ መድረክ የገቡ የክብር አቀባበል ያደረጋችሁ ክቡራን ተመልካቾቻችን እንግዲህ እንደምትመለከቱት ጠቅላይ ሚኒስትር አብይ አህመድ ቀዳማዊት እመቤት ዝናሽ ታያቸው የፌዴሬሽን ምክር ቤት ፕሬዝዳንት የሆኑት አገኘው ተሻገርና ሌሎች ከፍተኛ የመንግስት የሥራ ኃላፊዎች በሀዋሳ ስታዲየም ደርሰው ይህንን 17ኛውን የብሔሮች ብሔረሰቦችና ህዝቦች ቀን በዓል ላይ ለመታደም ስፍራቸውን እየያዙ ናቸው። እንግዲህ አስተናጋጇ ክልል የሲዳማ ክልል ርዕሰ መስተዳድር ደስታ ሌዳሞም እንደዚሁ ጠቅላይ ሚኒስትር አብይ አህመድና ሌሎችም ከፍተኛ የመንግስት የሥራ ኃላፊዎችን በክብር አቀባበል አድርገውላቸው ስፍራቸውን አስይዘዋቸዋል። አዎ በዓሉ እንግዲህ በደመቀ ሁኔታ ይቀጥላል። አሁንም ደግሞ ተጠባቂ የሚኖሩ መልእክቶችን በአብሮነት እንከታተላለን። 17ኛው የብሔር ብሔረሰቦች ቀን ህብረ ብሔራዊ አንድነት ለዘላቂ ሰላም በሚል እየተከበረ ነው ያለው። በጣም ጥሩ ደማቅ የሚባል በዓል ነው ያለው። ይህ ደግሞ ከዚህ በኋላ በሚኖሩት ዓመታትም የበለጠ አንድነትን እያጠናከርን የምንቀጥልበት ነው የሚሆነው። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ፣ የውጭ ጉዳይ ሚኒስትርና ምክትል ጠቅላይ ሚኒስትር ደመቀ መኮንን ይታዩናል። የተለያዩ ክልሎች ርዕሰ መስተዳድሮች አሉ። የኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳ፣ የአማራ ብሔራዊ ክልላዊ መንግስት ርዕሰ መስተዳድር ዶክተር ይልቃል ከፋለም እንግዲህ በቴሌቪዥን መስኮት ላይ እያየናቸው። የሶማሌ ክልል ርዕሰ መስተዳድርም እንደዚሁ ሙስጠፊ አህመድ እንደዚሁም የአፋር ክልል ርዕሰ መስተዳድርም ሀጂ አወል አርባም አሉ። ምክትል ጠቅላይ ሚኒስትርና ውጭ ጉዳይ ሚኒስትር ደመቀ መኮንን እንደምናየው ጠቅላይ ሚኒስትር አብይ አህመድ፣ ደስታ ሌዳሞ የሲዳማ ክልል ርዕሰ መስተዳድር፣ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ስፍራቸውን ይዘው የበዓሉን በይፋ መጀመር እየተጠባበቁ ይገኛሉ። ወደዛው እንምራቸውና ደግሞ እዛ ያለው እንከታተላለን። የተለያዩ እንግዶችም እየገቡ ስለሆነ አብራችሁን ሁኑ። በአሁኑ ሰዓት የዕለቱ የክብር እንግዳ የኢትዮጵያ ፌዴራላዊ ዴሞክራሲያዊት ሪፐብሊክ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ እንዲሁም ሌሎች ከፍተኛ የፌዴራልና የክልል የመንግስት የሥራ ኃላፊዎች በዚህ በሀዋሳ ኢንተርናሽናል ስታዲየም ለ17ኛው የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ዓመታዊ ክብረ በዓል እዚህ ስታዲየም ተገኝተውናል። ክቡር ጠቅላይ ሚኒስትር በድጋሚ እናመሰግናለን። በአሁኑ ሰዓት የሀገር መከላከያ ሰራዊት ማርች ባንድ ለክብር እንግዳው የክብር ሰላምታ በመስጠት ቀሪው መርሃ ግብራችንን የምናካሂድ ይሆናል። ብሔራዊ አንድነት ለዘላቂ ሰላም በሚል በዚህች በውቧ ሀዋሳ ከተማ በሲዳማ ተዘጋጅነት 17ኛውን ዙር የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ቀን በልዩ ድምቀት በዚህ ስታዲየም እናከብራለን። ይሄንን በዓል በይፋ ለማስጀመር ሁላችንም ቦታችንን በመያዝ ፕሮግራማችንን በይፋ መጀመር በምንችልበት ቁመና ላይ እንድንሆን በድጋሚ በታላቅ አክብሮት እንጠይቃለን። እናመሰግናለን። እንኳን ለ17ኛው የብሔር ብሔረሰቦችና ህዝቦች ቀን በሰላም አደረሳችሁ። አሁንም በርካታ እንግዲህ የበዓሉን በደማቅ ሁኔታ ያከበርን
ቆይታ የምናደርግ ነው የሚሆነው። Ladies and gentlemen, now the National Defense Forces Marching Band, after having made their show at the center of the stadium, will now pass before the guest of honor, saluting the guest of honor in the remarkable celebration of the 17 nations, nationalities, peoples of Ethiopia here at the Hawassa International Stadium. The marching band will now salute His Excellency, the guest of honor, the Prime Minister of the Federal Democratic Republic of Ethiopia. የመከላከያ ማርሽ ባንድ የክብር ሰላምታ ለክብር እንግዶች እየሰጠ የሚያልፍልን ይሆናል። የመከላከያ የሙዚቃ ማርሽ ባንድ በክብር ትሪቢዮን ፊት ለፊት ትርኢቱን እያቀረበ ያልፋል። የበዓሉ ድምቀት አንዱ አካል ነው። በክቡር ትሪቢዮን ፊት ለፊት ደግሞ ታዳጊዎችና ወጣቶች ለዚህ በዓል ድምቀት የሚሆነውን ትርኢት እያሳዩ ከብሔር ብሔረሰቦችና ህዝቦች ደግሞ የተወከሉ የተለያዩ የባህል ትርኢት አቅራቢ የማህበረሰብ ክፍሎች በስታዲየሙ ዙሪያ ትርኢታቸውን ለማሳየት ዝግጅት እያደረጉ ይገኛሉ። ይሄ ሁሉ የድምቀቱ አንድ አካል ነው። ኮኒ ጋሪኒ አልባኒ ለንቀታኒ ሰአኖቲ ጎባቴ ወንቅሽ ማርሸተ ባንደ በሩ አይረዱ ወስንችና ትሪቡኔት አልባኒገ ዳንቹ ጋሪኒ ሙዚቁ ባንደንሳ ዳዳኒ አፋንታኖ አዳጅ ትርኢትና ሚሊሞና ሶተ ቅኔሳተኒ ኡሞንሳ ቆጳቤ አጋርታኖሪኖ አቶኒ አንተንሳ ጋሪኒ ሰዓቴ ቆቆብሲ አጋድተኖ አዋለላ ቶናላ መክሜሽ ኢትዮጵዩ ተጋዳጎምና ማኒ ባርራ ዳንቹ ሴሳንቹ አዋሲ ከተማ ግዶ አፋንታኖ ኢንተርናሽናል ስታዲየም ራ አይሪሳቴ ኢልሽንከ ኢልኑሞ Thank you very much. The National Defense Forces Marching Band have now saluted His Excellency, the guest of honor, the Prime Minister of the Federal Democratic Republic of Ethiopia. የመከላከያ የሙዚቃ ማርሽ ባንድ ትርኢቱን ስላቀረበልን እናመሰግናለን። በይፋ 17ኛው የብሔር ብሔረሰቦችና ህዝቦች ቀንን እንጀምራለን። የተከበራችሁ እንግዶቻችን እንኳን ደህና መጣችሁ። ክቡር የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ፣ ክብርት ቀዳማዊት እመቤት ወይዘሮ ዝናሽ ታያቸው፣ ክቡር የኢፌዴሪ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር አቶ ደመቀ መኮንን፣ የተከበሩ የኢፌዴሪ ፌዴሬሽን ምክር ቤት አፈ ጉባኤ አቶ አገኘው ተሻገር፣ የተከበሩ አቶ አደም ፋራ የብልጽግና ፓርቲ ምክትል ፕሬዝዳንትና በጠቅላይ ሚኒስትር ጽሕፈት ቤት የዲሞክራሲ ስርዓት ግንባታ ማዕከል ጽሕፈት ቤት ኃላፊ፣ የሲዳማ ክልል ርዕሰ መስተዳድር አቶ ደስታ ሌዳሞ፣ የተከበራችሁ የክልል ርዕሰ መስተዳድሮችና ከንቲባዎች፣ የተከበራችሁ አፈጉባኤዎች፣ ክቡራትና ክቡራን ሚኒስትሮች፣ የጸጥታ አካላት አመራሮች፣ አምባሳደሮች፣ የሀገር ሽማግሌዎች፣ የሃይማኖት አባቶች፣ የብሔር ብሔረሰቦችና ተወካዮች፣ የብሔር ብሔረሰቦችና ህዝቦች ተወካዮች፣ የበዓሉ ታዳሚዎች ሁላችሁም እንኳን ለ17ኛው የብሔር ብሔረሰቦች ቀን በሰላም አደረሳችሁ። እንኳን ደህና መጣችሁ። His Excellency Dr. Abiy Ahmed, Prime Minister of the Federal Democratic Republic of Ethiopia and guest of honor, His Excellency Her Excellency First Lady Madam Zinash Tayacho, His Excellency Ato Demeke Mekonnen, Deputy Prime Minister and Minister of Foreign Affairs, Honorable Ato Agenyo Teshaga, Speaker of the House of Federation, Honorable His Excellency Ato Adam Farah, Vice President of Prosperity Party and Head of the Democratic System Building Center under the Office of the Prime Minister, His Excellency Ato Desta Ledamo, President of the Sidama Regional State, the host region, Excellency Presidents of Regional States, Mayors and Speakers, Excellency Ministers, Honorable Commanders of Security Forces, Excellency Ambassadors,
honorable religious fathers and community elders, representatives of nations and nationalities and paraders, distinguished invited guests, ladies and gentlemen, good morning and welcome to the 17th Nations, Nationalities and Peoples Day celebration organized by the House of Federation and proudly hosted by the Sidama Regional State, one of the two regions newly added to the Federal Republic. Congratulations to Sidama region and thank you for inviting us all to the beautiful Hawassa. Yanara Kovicho Dagneka Inentinitona Malkimeshi Ayana Irisate Tokitino Nira Iradu Ethiopia Federal Democratic Republic of the Prime Minister Dr. Abiy Ahmed Karite Zinash Tayacho Iradu Lanki Gobomu Minister China Gobatajo Gobati Minister Chikala Demeka Makonin Lanki ጠቅላይ ሚኒስትር ፌዴሬሽን ተአማለምኒ ሶንጋፍቺ ከላ አገኘው ተሻገር አይረዱ ከላ አደም ፋራ ጅሬኙ ፓርቲኒ ጎቦሙ ደርኒ ሲዳሙ ቆቆዊ ፕሬዝዳንት ቻ አይረዱ ከላ ደስት ለደሞው ወሻቶ አስሎን ሚኒስትሮት አምባሳደሮቱና አዳድ ቁጭሙባና ቆቆውበት ፕሬዝዳንቶትና ሞተ አዋለላ ከሩኒ ዳግኒ በዚህ የደመቀ ብዝሃነታችንና የተገመደ ህብረ ብሔራዊ አንድነታችን አገራዊ በሆኑ ጉዳዮች ላይ ተቀራራቢ የሆነ አስተሳሰብን በመያዝ በአንድነቷ የጸናችና ሰላሟን ያሰፈነች ልማቷንም ያረጋገጠች ሀገር ባለቤት ለመሆን በጋራ መትጋት ግድ የሚልበት ወቅት ላይ ነን። የዘንድሮውን 17ኛውን የብሔር ብሔረሰቦችና ህዝቦች ቀን በዓል ህብረ ብሔራዊ አንድነት ለዘላቂ ሰላም በሚል መሪ ቃል እናከብረው እዚህ ተገናኝተናል። መላው የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች እንኳን ለዚህ ቀን በሰላም አደረሰን አደረሳችሁ። እንኳን ወደዚህ ታላቅ ስፍራ በሰላም መጣችሁ። His Excellency the Prime Minister, Excellencies, distinguished ladies and gentlemen, we are gathered here at the Hawassa International Stadium for the 17th edition of the Ethiopian Nations, Nationalities and Peoples Day celebration, which is going under the theme Ethiopia's Unity in Diversity for Our Sustainable Peace. And this is happening for the 17th time in a beautiful and wonderful show of Ethiopia's diversity. Here in one place, we're gathered here today on a big celebration of Ethiopia's nations, nationalities and people coming from all corners of the country to show their beauty, to show their unity, to show their diversity and an amazing color here at the Hawassa International Stadium. Ladies and gentlemen, once again, welcome to the 17th edition of the Nations, Nationalities and Peoples Day celebration. ብሔራዊ አንድነት ለዘላቂ ሰላም በሀገራዊ ጉዳዮች ተቀራርበን የምንሰራበት ተቀራራቢ የሆኑ አስተሳሰቦችን የምንይዝበት በጋራ መተሳሰሩ ውስጥ የዘለቀው ህብረ ብሔራዊ ሰላማችን እንዲጸና የምናረግበት ዘላቂ ሰላም ሲኖር ለኢንቨስትመንቱ ለቱሪዝም ስበቱ ለእርስ በርስ ትስስሩ ትልቅ ጠቀሜታ እንዲኖረው በሚያደርግ መልኩ ዛሬ የህብረ ብሔራዊ አንድነት ለዘላቂ ሰላማችን የሆነውን የብሔር ብሔረሰቦችና ህዝቦች በዓልን በድምቀት እናከብራለን። አብራችሁን ሆኖ እንኳን አደረሳችሁ። በዚሁ መሰረት በመላው ንግግር እንዲያደርጉልን ክቡር አቶ ደስታ ሌዳሞ የሲዳማ ክልል ፕሬዝዳንትን በታላቅ አክብሮት እንጋብዛለን። በደማቅ ስነ ስርዓት ዝግጅቱ አሁን የሚጀምር የሚሆነው በተለይ የኢትዮጵያ ብሔሮች ብሔረሰቦችና የኢትዮጵያን አንድነት፣ የኢትዮጵያን እኩልነት፣ የኢትዮጵያን ነጻነት፣ የእውነተኛ ፌዴራሊዝም ስርዓት የመከበሩን ሂደት ስናነሳሳ ቀደም ሲል መረጃዎችን ስናገራችሁ ቆይተናል። አሁንም እኔ ሰለሞን ኃይለ ኢየሱስና መሀሌት ታደለ መረጃዎችን እያጋራናችሁ ቆይታ የምናደርግ ነው የሚሆነው። ማለት እዚህ ስቴዲየም እንኳን አብሮ አደረሰን። ሰለሞን ተመልካቾቻችን ጤና ይስጥልን ብለናል። በድጋሚ ከኛ ጋር እንድትሆኑ እንጋብዛችኋለን። 17ኛው የብሔር ብሔረሰቦች በዓል እዚህ ሐዋሳ እየተከበረ ነው የሚገኘው። አሁን የእንኳን ደህና መጣችሁ መልእክት በሐዋሳ ክልል ርዕሰ መስተዳድር ደስታ ሌዳሞ እየተደረገ ስለሆነ በቀጥታ እሱን እንከታተልና ተመልሰን እናገኛለን። ፕሬዝዳንቶች
አይራዱ ሚኒስትሮቱ አይራዱ አርኙን ደግነሪ ባሉንኩ አዋለቶና ለማልኪያ ደጋዳ ጎሙ በሪራ ኬሩ ኤልሽነ ያባቴሞ አፍንን ተገደ ደጋዳ ጎሙ በሪ ደጋቴ ሞቲማን ከነ ባሪ ደሰሪዮ ነው አርኘ ሃቶ ነው አፋንሻ ቡቱካኖክ ገሪን አልባ ቆለሱ ፍሲሳተ ሀጆቲ ኮኒ ገሪን ጣጌ ሸዳንጎኒ ዶጎኒ አልባኒ በበዶሹ ኖሁ ሚሚቶ ከዳና ጢባማ ኖሁ ባኤና ኢትዮጵዩ ደጋና ደጎሙ አይመራ ፋንሻውኔና ታሎኙ ኖ ሀዋቅሰሜና ታሎኙ ግዶ ሲዳሙ ኖ ቆቆቦ ይኬና አርንሳ ሄድነይ ኡምኪ አያና ኪዮዳፊራ ሀዋለ ኬሩ ኢልሽን ሀዋለ ጊድኑሞ ያባቴ ማራቶ ደጋንኬ ካቢኒ አንቼ ኩኒ አያኒሁ ቀራሶኮ ተነ ጎበራ ወይታውንከት ምትማቴ አይማንከ አፋንቱ ጌሻ አይማንከ አሪቱ ጌሻ ቆጤሳንከ ባሉን ኩኒ ለትስራና ሮን ስራዳ እንዲኑሞ ጌሻ ጉቲ ጎባንከ ከእኒ ምትማቴኒ ሎስራና አጋዳ ሲሳንከ ምትማቴ ሎስራቴ ረዱ ለዶ ሀላማ ሲሳንከ ቆቆቢንከ ኮኒ አማኞቴ ባላጤ አፌ ምትማሲ ካጅሽራን ጣጋዳ ናሪሾ ለወጋ ጃንጃኒቴ አልብልቾነ ኩኒ ገሪን ካጅቶ ያን ተቾ አያኒ ቢፍኖና ብልቻታ ከራሃልቼሞ ካቢኒ አንቸ ዱቹ ወስንኖ ዳፊራ አማሩ አፌነ ሶከፋ ሳይሳሞራ ፋጅነ የሞ የተከበሩ ዶክተር አብይ አህመድ የፍድሪ ጠቅላይ ሚኒስትር ክብርት ዝናሽ ታያቸው የኢትዮጵያ ቀዳማዊት እመቤት የተከበሩ አቶ ደመቀ መኮንን የፍድሪ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር የተከበሩ አቶ አገኘው ተሻገር የፍድሪ ፌዴሬሽን ምክር ቤት አፈ ጉባኤ የተከበሩ አቶ አደም ፋራ የብልጽግና ፓርቲ ዋና ጽሕፈት ቤት ኃላፊ የተከበራችሁ ርዕሳነ መስተዳድሮች የተከበራችሁ ሚኒስትሮች የተከበራችሁ የሕዝብ ተወካዮች ምክር ቤት የቋሚ ኮሚቴዎች አባላት የተከበራችሁ የአዲስ አበባና ድሬዳዋ ከተማ አስተዳደሮች ከንቲባዎች የተከበራችሁ አምባሳደሮች የተከበራችሁ ከፍተኛ የመንግስት ሥራ ኃላፊዎች የተከበራችሁ ከፍተኛ የጦር መኮንን ጀነራሎች የተከበራችሁ ሀገር ሽማግሌዎች አባገዳዎች የተከበራችሁ የሃይማኖት አባቶች የተከበራችሁ ከኢትዮጵያ ከአራቱ ማዕዘናት የመጣችሁ የብሔር ብሔረሰቦች ተወካዮችና የባህል አምባሳደሮች የተከበራችሁ የሲዳማ ክልል ነዋሪዎችና አጎራባች ዞኖች ህዝቦች የተከበራችሁ በዓሉን ለመታደም እዚሁ የተገኛችሁ ክቡራትና ክቡራን ከሁሉ አስቀድሜ የ17ኛውን ብሔሮች ብሔረሰቦች ቀን በአዲስቷ ክልል ሲዳማ በውቢቷ ከተማ ሀዋሳ ለማክበር እንኳን በደህና መጣችሁ እላለሁ። በብሔሩም እንግዳ አቀባበል መሰረት ዳየ ቡሹ ብዬ እቀበላቸዋለሁ። በዚህ አጋጣሚ ለመላው ሀገራችን ህዝቦች ለ17ኛ ጊዜ ለሚከበረው ብሔር ብሔረሰቦች ቀን እንኳን በሰላም አደረሳችሁ ለማለት ፈልጋለሁ። የዘንድሮውን የብሔር ብሔረሰቦች ቀን በዓልን ልዩ ከሚያደርጉት ሀገራችን ካስመዘገበቻቸው አኩሪ ድሎች መካከል ላለፉት 2 ዓመታት የነበረውን የእርስ በርስ ግጭት በህዝቦቿ በተባበረ ክንድና በመሪዎቿ በሳል አመራር መክታ ወንድማማቾች መካከል የተፈጠረውን ቅራኔ በውይይት በመፍታት ዘላቂ ሰላም ለማስፈን ተስማምታ ውድቀቷን የተመኙላትን የቅርብና የሩቅ ጠላቶቿን አሳፍራ በዓለም አደባባይ ኢትዮጵያ ባሸነፈችበት ሉዓላዊነቷን አስከብራ ባስቀጠለችና አንድነቷን ይበልጥ ባጠናከረች ማግስት የሚከበር መሆኑ በዓሉን ልዩ ያደርገዋል። እንደኛ ባሉ ብዝሃ ማንነት ባለባቸው ሀገራት
ህብረ ብሔራዊ ፌዴራሊዝም ተመራጭ የመንግስት አወቃቀር ሲሆን አገራችን ኢትዮጵያም የፌዴራሊዝም ስርዓት መከተል ከጀመረች ወዲህ የሁሉም ብሔሮች ብሔረሰቦች ማንነቶች እውቅና አግኝተው ከማደጋቸው በተጨማሪ ሁሉም አካባቢዎች ራሳቸውን በተሻለ ማደራጀትና ማልማት መጀመራቸውን የማይታበል ሀቅ ነው። በመሆኑም ብልጽግና መራሹ መንግስታችንም ህብረ ብሔራዊ ፌዴራሊዝምን በማጠናከር ቀደም ብለው ይታዩ የነበሩት ጉድለቶችን በማረም ዜጎች በማንነታቸው እንዲኮሩበት፣ አካባቢያቸውን የበለጠ አለምቶ እንዲጠቀሙበት፣ ለፌዴራል መንግስት በህግ ተለይቶ ከተሰጠው ስልጣን ውጪ ጣልቃ ባለመግባትና ተገቢ የማስተባበር ሚና በመጫወት የጋራ አገሩን ዜጎች በጋራ የሚጠብቁበትና በጋራ የሚገነቡበት ስሜት የሚያጎለብት ስርዓት በመዘርጋት ሁሉንም ያማከለ ፌዴራሊዝም እየተገበረ ስለመሆኑ እኛ ህያው ምስክሮች ነን። በሌላ በኩል ሁሉም ማንነቶች ሊኖሩና ሊከበሩ የሚችሉት ሀገርና ህዝብ እስካለ ድረስ ብቻ በመሆኑ የኢትዮጵያ ብሔሮችና ብሔረሰቦች በጋራ የኖርን ተጋብተን የተዋለድን ወንድምና እህት አብረን በመኖር የጋራ እሴት የገነባን መሆናችንን አውቀን አንድነታችንን አጠናክረን ብዙዎች የሚጓጉላትን ኢትዮጵያችንን በጋራ እንጠብቃት፣ በጋራ እንገንባት እላለሁ። የተከበሩ ጠቅላይ ሚኒስትር፣ የተከበራችሁ እንግዶቻችን፣ የኢትዮጵያ ብሔሮችና ብሔረሰቦች ራሳቸውን በራሳቸው ለማስተዳደር የሚያስችላቸው መዋቅር ማደራጀት እንደሚችሉ የፌዴራልና የክልሎች ህገ መንግስታት ቢፈቅዱም በወቅቱ የነበሩ ግለሰቦችና ቡድኖች ከህግ በላይ ሆነው የነፈጉትን መብት የለውጡ መንግስት እውነተኛ ፌዴራሊዝም ለመተግበር ካለው ቁርጠኛ አቋም በመነሳት ችግሮችን አርሞ የህገ መንግስት በላይነት እንዲረጋገጥ በተግባር በማድረጉ ሲዳማና መሰሎቹ ዛሬ ክልል ሆነው በአካባቢያቸውም ሆነ በአገር ግንባታ ጉልህ አስተዋጽኦ እያበረከቱ ይገኛሉ። የሲዳማ ክልል ቀደም ብሎ የነበረውን የቆየ የህዝብ እሴት በመጠቀም ሁሉም ብሔሮች ብሔረሰቦችና ህዝቦች በእኩልነትና በነጻነት የሚኖሩባት መገፋፋትና የዜጎች መፈናቀል የማይሰማባት ህብረ ብሔራዊ ክልል ሆና እንድትገነባ ተደርጓል። አሁን በተግባርም እየታየ ይገኛል። የክልሉን ህዝብ ኑሮ ለማሻሻል በድርጅታችን መሪነት የመንግስትና የህዝብ አቅም በማቀናጀት ድህነትን ባጠረ ጊዜ ለመቅረፍና ብልጽግና ለማረጋገጥ የሚያስችሉ ተግባራትም በትኩረት እየተሰሩ ይገኛሉ። የሀገራችን ሰላም አንድነትና አብሮነት ይበልጥ እየተጠናከረ ከሄደ ድህነትን ታሪክ ማድረጋችን እንደማይቀር እምነቴ የጸና ነው። ውድ እንግዶቻችን፣ የክልላችን ነዋሪዎች እስካሁን በቤተሰባዊ ፍቅር ተቀብሏችሁ እያስተናገዷችሁ ይገኛሉ። ስለሆነም ከበዓሉም ባሻገር እስከፈለጋችሁት ጊዜ ድረስ ቆይታችሁ የማይረሳ ትዝታ ፈጥራችሁ መሄድ፣ እዚህ መቅረት ከፈለጋችሁም ኢትዮጵያ ሀገራችሁ፣ ሲዳማ ቤታችሁ ስለሆነ ከእኛ ጋር በፍቅር መኖርና መስራት እንደምትችሉ እያረጋገጥኩኝ ተዝናኑ፣ ተደሰቱ እላለሁ። በዓሉ የተሳካ እንዲሆን ይመኛለሁ። አመሰግናለሁ። የተከበሩ አቶ ደስታ ሌዳሞ የሲዳማ ክልል ፕሬዝዳንት እንኳን ደህና መጣችሁ ስላሉን ከልብ እናመሰግናለን። Thank you very much, Honorable Ato Desta Ledamo, President of the Sidama Regional State, for warmly welcoming all the crowd gathered here at the stadium. Thank you very much, Your Excellency. Sidamu Kokobi Karu President Chi Fanota Saba Ase Kovicho Dagete Sino Ilama Balanta Ethiopia also Kerare Fanota Saba Aseura Loni Irinsani Galatnemo ፕሮግራምን ከጋቲዮት ብድረንገ ህብረ ብሔራዊ አንድነት ለዘላቂ ሰላም 17ኛው የብሔር ብሔረሰቦችና ህዝቦች ቀን በድምቀት በሐዋሳ እዚህ ኢንተርናሽናል ስታዲየም እየተከበረ ነው የሚገኘው። አላችሁ ሞራል ያንሳል። እንኳን አደረሳችሁ፣ እንኳን አደረሰን። ቀጣይ በርካታ ፕሮግራሞች አሉን።
የማስ ስፖርት ሰርከስ እንዲሁም ደግሞ የገደላ ፕሮግራም በዚህ በስታዲየሙ በድምቀት የሚካሄድ ነው የሚሆነው። በዚህ አጋጣሚ ፊት ለፊታችን የምትገኙ የካሜራ ባለሙያዎች ለትርኢቱ የተሻለ ቦታ እንድናገኝ ትንሽ ካሜራዎቻችሁን ወደፊት በማስጠጋት እንድትተባበሩን እንጠይቃለን። ህብረ ብሔራዊ አንድነታችን ለዘላቂ ሰላማችን መልካም በዓል። በድጋሚ እንኳን ደህና መጣችሁ፣ እንኳን እዚህ ደማቅና ውብ ስፍራ ተገናኘን። Ladies and gentlemen, the 17th Nations, Nationalities and Peoples Day, the annual grand celebration is happening this year, especially in a unique way, because it's a time when Ethiopia has shown to the world that united together we can protect our sovereignty and territorial integrity. Ladies and gentlemen, once again, thank you all for coming to this grand celebration. We'll now show mass sports and a number of other beautiful activities. Join us with that. Thank you. ይህንን ታላቅ በዓል ለማድመቅ በዚህ የተገኙ ወጣቶች ታዳጊዎች የተለያዩ ብሔር ብሔረሰቦችና ህዝቦችን ወክለው የባህል ትርኢታቸውን በከፊልም ቢሆን እዚህ ለማቅረብ የተገኙ በርካታ ሰዎች አሉ። ስለዚህ በማስ ስፖርት የሰርከስ ትርኢትና የቄጣላ ትርኢት ለማቅረብ ቦታችሁን የያዛችሁ አስተናባሪዎች ትርኢታቸውን እንዲጀምሩ እንድታደርጉልን በታላቅ አክብሮት እንጠይቃለን። ሜዳውን ሙሉውን ለመጠቀም እንዲቻል ደግሞ የሚዲያ ባለሙያዎች የካሜራ ባለሙያዎች ወደ ትራኩ ገባ እንድትሉና የሳር ሜዳውን ለቀቅ እንድታደርጉላቸው እየጠየቋችሁ ይገኛሉ። ትርኢቱን በደንብ እየተከታተልን ሞራል እየሰጠን ረዘም ላለ ጊዜ እንግዶችን ለመቀበል እኛን ለማሰባሰብ ህብረ ብሔራዊ አንድነታችንን በማድመቅ ይሄን ባሰበ ሁኔታ ቅድመ ዝግጅት ያደረጉ ታዳጊዎችና ትርኢት አቅራቢዎች ስለሆኑ በዚሁ ስሜት ውስጥ አብረን እንቆያለን። ኢትዮጵያ ታላቅ ሀገር ናት የምንለው በምክንያት ነው። በብዙ ስብጥር ውስጥ የደመቀች ህዝቦቿ ለዘመናት በአንድነት ያቆዩዋት ሁሌም በራሱ ማንነት ኮርቶ የሚኖር ህዝብ ባለቤት በኢትዮጵያዊነቱ የማይደራደርባት በተፈጥሮ በባህል በቋንቋ በብዙ ጸጋ የተንበሸበሸች ውድ ሀገር ናት። የበዓሉ ድምቀት አንዱ አካል ይሄው የሄሊኮፕተር ትርኢት ነው። እንኳን አደረሳችሁ የሚሉ መልእክቶችን የያዙ ፍላየሮች ተበትነዋል። በድጋሚ እንኳን አደረሳችሁ። ኢትዮጵያውያን ዛሬ ቀናችን ነው። በህብረ ብሔራዊ አንድነት ደምቀን ለጋራ ሰላማችን፣ ለጋራ ብልጽግናችን፣ ለጋራ መንገዳችን የተስተካከለ እንዲሆን የምንጠርግበት ነገን አሻግረን የምናይበት በአንድነት በጋራ በመተባበር የምንሰራበት ልዩ የሆነ ቀን ነው። በድጋሚ እንኳን ለብሔር ብሔረሰቦችና ህዝቦች ቀን በሰላምና በፍቅር አደረሳችሁ አደረሰን። ይህንን ቀን በተለየ ሁኔታ በጋራ መተዋወቅ፣ በጋራ መተሳሰብ፣ በጋራ አንድነትና በመተሳሰብ ልንሰራ ወደምንችልበት ሂደት የምንሄድበት እንዲሆን እንመኛለን። የትርኢቱ ጀምሯል፣ እንድትከታተሉትም እንጋብዛለን። በየመሃሉ ጥቂት መረጃዎችንም እያደረስናችሁ እንቆያለን። መልካም በዓል ይሁንላችሁ። ጣ ኮንን አንቺቴ ማስ ስፖርት ሰርከስና ስዳሙኒው ቡዱ ቄጣሊ አንቲ ገደኖ ተንሽቃኖ ኮነ ታሽ ያኖ ዳንቹ ባሪኒ ኦሶንከ ያናንሳ ዲቴ ሮሰቅና አብኖ ቂጣዎ አሶቱ ባረራ ሽቀኖ የትርኢቱ አስተናባሪዎችና አሰልጣኞች ሙሉ ሜዳውን በመጠቀም ትርኢቱን እንድታስጀምሩልን እንጠይቃለን። Ladies and gentlemen, the mass sport has now started, and as part of this grand celebration, the Ethiopian Air Force helicopter show has just passed over the Hawassa International Stadium as part of this beautiful celebration and sending down messages of unity, messages of peace, messages of togetherness on this unique Ethiopia's festival, an annual Ethiopia's festival happening here for the 17th time this year.
International Stadium tour by the Ethiopian Air Force helicopter passing over the Hawassa International Stadium here on the venue of the 17th Nations, Nationalities and People Day celebration. የበዓሉ ድምቀት አንዱ አካል የሆነው የእንኳን አደረሳችሁ መልእክቶችን የያዙ ፍላየሮችን በመበተን በሐዋሳ ዓለም አቀፍ ስታዲየም አናት ላይ ያለፈውን ሄሊኮፕተር እየተመለከትን ከስር ደግሞ በፊት ለፊታችን ታዳጊዎችና ህፃናት ትርኢታቸውን እያቀረቡ ነው። ሞራል ያስፈልጋቸዋል። ቴቾ በራ ቅጤስኖንታ ማሰተ ስፖርት ዳይሞቱ ዳንቹ ጋርኒ ቅሌሲተ ሽቅሻና ላናይኖሞ ኢማንኖ ቴቾ በራ ኮርካታ አሳተኒ ኢትዮጵያ ጎባተ ወንቅሽ ሄሊኮፕተር ዳንቻ ሃልቾ ጠብሳኖ ካርዶታ አየረት አናን ቆልተ ዋላስታኛ ፋንታኖ ንንከኖ ኮነ ቡላይክኖ ዳጋተና ዳጋሙ በራ ተነ በረራ ነወስንስናኒ ከነ ብድራይልን ሻነ ኖሞ This is a beautiful show of the mass sport by young children here at the Hawassa International Stadium, accompanied by melodies by the Ethiopian Defense Forces marching band. A wonderful, colorful celebration, ladies and gentlemen. ትርኢት እያሳዩን ነው የሚገኙት በመከላከያ ማርሽ ባንድ ታጅበው። የመከላከያ የሙዚቃ ማርሽ ባንድ ትርኢቱን እያጀበ በመካከላችን ስላለ እናመሰግናለን። እነኚህ ታዳጊዎችና ህፃናት ይሄን በዓል በልዩ ድምቀት ለማክበር ያለፉትን ጊዜያት ሲለማመዱ የቆዩና ጊዜያቸውን በዚሁ መንገድ ሲያስተዳድሩ የነበሩ ናቸው። እያቀረቡ ላሉት ትርኢት እናመሰግናለን። ሞራልና ድጋፍ ደግሞ ትርኢቱን የበለጠ ውብ ያደርገዋል። ክቡራትና ክቡራን እንግዶች በዚህ የሐዋሳ ዓለም አቀፍ ስታዲየም የተገኛችሁ የበዓሉ አክባሪዎች በዚሁ መንገድ ከጎናቸው መሆናቸውን እንድታረጋግጡ እንጠይቃለን። እናመሰግናለን። Ladies and gentlemen, we're attending a great show of mass sport by youngsters here at the Hawassa International Stadium in celebration of the 17th Nations, Nationalities and Peoples Day, proudly hosted by the Sidama regional states. This is a wonderful and colorful choreography
that gives unique color to this grand celebration. Tala nanina da antane no mo da emo tu kuri yanansa dite danchu garinni qajelte sarkasa adad garinni konne wasna kasya sanno garinni tashitanno millimo asitanna koy hawasa afantanote gilqa stadium enkara nanne no mo balun kula inanni oso ullanin kedafra mittimanke abbate mitto ikkite odafo anga gannen saballo ayde yo በልዩነታችን ደምቀን በአንድነታችን ኮርተን ብቻ አይደለም ለአንድ ታላቅ ኢትዮጵያ ተባብረን ለራሳችን ብቻ ሳይሆን ለመላው ዓለም ማንነታችንን ማሳየት የምንችልበትን ትልቅ እድል መፍጠር የሚችል ነው የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች በዓል። በዚህ በዓል እዚህ ስታዲየም ተገኝታችሁ በዓሉን በቀጥታ እየተከታተላችሁ የምትገኙ እንግዶቻችንና ተሳታፊዎች እንደዚሁም በተለያዩ መገናኛ ብዙሃን በቀጥታ ስርጭት ይሄንን ፕሮግራም የምትከታተሉ መላው የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች እንኳን ለ17ኛው ዙር በዓል አደረሰን እንላለን። በህብረ ብሔራዊ አንድነታችን ዘላቂ ሰላማችንን እናረጋግጣለን ያልን ነው ዘንድሮ። በዚሁ በቀጥታም በተዘዋዋሪም ተሳታፊ በመሆን ለዓላማው ስኬት የበኩላችሁን አስተዋጽኦ ያበረከታችሁ ሁላችሁም በዚህ መድረክ ትመሰገናላችሁ። ታዳጊዎቹና ህፃናት የሲዳማ ክልልን ካርታ ያሳዩን ነበረ። እጅግ እናመሰግናለን። ሞራል ብትሰጡልን ደስ ይለናል። ጣበላትኔ ለእኔ ሱዲ ሲዳሙ ኦፎላ ባቶኒታ ሌሊሻኖ ካርታ ኡሚንሳኒ ቅኔስቴ ሎሴ ሳኢኖንኬ ሎጌሻ ገለጥኔሞ ኦሶተን መገኑ ባይልሾንሰና ሞቴ ያዳጋ ያ አንጋ ልሻስ ነጋኔ ስታዲየም መራሄድኔ ዳአቶ ዳአትናኔ ኖንሪና አዳዲ ደጋቴ ወይ ትቁጣዶሽኒ ሱባሾ ስርጭተኒ ላኢናኔ ኖንሪ ኩኒ ተቾ አዋሳ ፈማኖ ግልቃ አለመተ ደሪ ስታዲየም መንከራ ቶናና ማልክሜሽ ኢትዮጵያ ደጋዳ ጎሚና ማኒ ባሪ ቦጫሳ አለሚናውን ሰላሜ ኩሜና ቶናውንቴ ማሮቴ ድሮ አይራና ላናኔ ኖሞ ዳንቻ ሰርከሰቲ አድንታይ ሐዋለ ኢልሽንከ ኢልኑሞ ከላይ ወደ ታች ሲታይ ሲዳማ ሚል ጽሑፍ ነው ያሳዩት በትርኢታቸው። እጅግ ደማቅና አስደሳች ትርኢት ነው። እናመሰግናለን። Ladies and gentlemen, the colorful demonstration and show continues here. These youngsters are choreographing different pictures, colors, and writings as has been shown in this wonderful celebration. Tenne stadio meralel tio daga addinta wadana tashastanno sarkase shikishatenni Ethiopia daga mittimatenni urrituro daga seranna gobba sera wonqiduro dino albase urranno kita osichinkenno tenne gobba ragratenna qinabe afamate umonsa qixxeessanni noota leellishanno ta albanni sa'uwete leellishno wona kaarta sidamunna merero kaini ali woro qorrela nanwote sidama yannoha nabbambanniha kalaqeexaano wole millimu astanino magano ledone kolosone baba join sheytine kidne roduwi ya ayt ya mote ya anga gantinin saro tashi yannoe እጅግ ደመቀ ትርኢት እየተመለከትን ነው የምንገኘው። ክቡራትና ክቡራን እንግዶቻችን
በአማረ መልኩ የተለያዩ መልእክቶችን እያስተላለፉ ነው የሚገኙት። ኢትዮጵያ ጎባንከታ ካርታ ለሊሻንከራ ቅናቦና ቆጳ ዋስታኒ አፋንታኖ ዳኢሞቲ አድንታኒ ሚቶ ምኑ ምሮ ጎባንከ ቀረቀረንከ ቃየቃየንከ ዳንጉምሮ ቆቆወንከ ዞናንከና ወረዳንከ ዳንቹ ጋር ንርክ መስኒ አማንቱ ምሮ Ladies and gentlemen, this is amazing Ethiopia. This is beautiful Ethiopia. የሀገራችንን ኢትዮጵያ ካርታ በትርኢቱ ላይ ያስመለከቱን ይገኛሉ እነኚህ ታዳጊዎች። በዚህ የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች 17ኛው ዙር ክብረ በዓል ላይ በልዩነታችን ደምቀን በአንድነታችን እንኮራለን ስንል በዚህ መንገድ ሀገርን ታላቅ የማድረግ ዓላማን ይዘን ነው። ለዚህ ዓላማ ስኬት ደግሞ ቃላችንን በተገኘው አጋጣሚ ሁሉ የምናድስ ህዝቦች ነን። በዚህ እንኮራለን። ታዳጊዎቹን እናመሰግናለን። ይህም አንዱ ቃላችንን የምናጸናበት ለአንድነታችን በጋራ የምንሰራበት ወቅት ነው። ይህ 17ኛው የብሔር ብሔረሰቦችና ህዝቦች ቀን ለቀናት የለፉበትን የደከሙበትን ታዳጊዎች ትርኢቱን በደመቀ መልኩ ከመከላከያ የሙዚቃ ማርሽ ባንድ ጋር በታገዘ መልኩ ያከናወኑ ነው የሚገኙት። ከኛ በስተቀኝ ባለው የስታዲየም ስፍራ ላይ ደግሞ በጽሁፎችም በምስሎችም የታጀቡ ትርኢቶችን ለናንተ ለታዳሚያን እያደረሱ ነው የሚገኙት። እጅግ ሞራል ያስፈልጋችኋል። ብዙ ለፍተዋል፣ ብዙ ደክመዋል። ዛሬ ደግሞ ለናንተ እያደረሱ ነው የሚገኙትና ባካችሁ ድጋፍ ያስፈልጋል። ከዚህ የማስፖርት በማስቀጠል የሰርከስ ትርኢትን የምንመለከት ስለሆነ የሰርከስ ትርኢት አቅራቢዎች ትርኢታችሁን ለማቅረብ በተጠንቀቅ እንድትጠብቁን እንጠይቃለን። አንቺ ካይን ሰርከሰተ ትርኢት ሽቃኖ አይከውዳፎ ተንደቅቴስትናንና ደጋቴ አልባን ኢላሊሳ ተቅጣቢ ወርር አልባን ሽግሽናንሪ ራክነ ቅጣወነ ጉድነ ፌፋትና ጋርትናንን ከገደ ጣምኔሞ በመመልከት ላይ የምትገኙት ሐዋሳ ስንል እንግዲህ የሐዋሳ ሐይቅ ነው ቀድሞ ወደ አይምሮአችን የሚመጣው። የጀልባ ቀዘፋ ትርኢትን የሰርከስ አቅራቢዎቹ ከመምጣታቸው በፊት የማስ ስፖርት ቡድን አባላት እያሳዩን ይገኛሉ። ሐዋሳ አንዱ ብራንዷ ሐይቋ ነው። የጀልባ ቀዘፋ ትርኢቱ የማስ ስፖርት ትርኢት አካል ሆኖ እየቀረበ ይገኛል። Ladies and gentlemen, we'll soon wind up this mass sports, a beautiful show of different images at the heart of the Hawassa International Stadium. Up next will be a grand circus show in celebration of the 17th Nations, Nationalities and Peoples Day. አዋሲ ቆጮ ያፈናኖ ከለቀሞ ኤልቶሲ እክኖ አዋሲ ጋርብኒቲ ከተምኖ ወይ ቁቹምኖ ወሻማኖ ሐዋሳ ያማምኖ ኮኒ ጋርቢ ሱምኒቲ ኮኒ ጋርቢው ቀሩ ሎሲ ካይኒ ቁልጡሜ ደጋተ ኢልሻተ ተነ ቁልጡሜ አማንዳኒው ወሎተኒ አናኒ ላምቡ አሚያነካነንትኒ ጋምባስነ ሰጋጥታኑራ ፉሽናኒ ተነ tini gaamo daa'imunniti sarkasatenni leellishinoonkehu mitto konni assoote
አቅራቢዎች ራሳችሁን ለትርኢት ታዘጋጁልናላችሁ። በክቡር ትሪቢዮን ፊት ለፊት ራሳችሁን እንድታዘጋጁ አስተናባሪዎች እየጠየቁ ይገኛሉ። በፊት ለፊታችን የማስ ስፖርት ትርኢቱ እየተጠናቀቀ ነው የሚገኘው። ተቀዛቅዛችኋል። ለበዓሉ ድምቀት ታዳሚዎች በዚህ ዓለም አቀፍ የሐዋሳ ስታዲየም እዚህ የተገኛችሁ ድጋፋችሁ እንዴት ነው? ዳርጋዋ ኦፎልቲነ ላኢናንርና ኩን ዳኢሙ ሽቅሽኖ ሽቅሾኒ ወደና ታሻስድኖ ንሪ ባሉንኩ ባሎ ያናንሳ ጀጂፋቴ ጉደ ከኤንትን ያጠራትና ምቴ ግኔ ጣዶ ካይሲ አንጋንታ የሰርከስ ቡድን አቅራቢዎቻችን እየተዘጋጁ ነው የሚገኙት። የማስ ስፖርቱን ያቀረቡልን ታዳጊዎች ትርኢታቸውን በማጠናቀቅ ላይ ነው የሚገኙት። ለቀናት ለፍተው ደክመው ያዘጋጁትን እንዲህ ውብ በሆነ ባማረ መልኩ እጅግ በሚያስደምም ብቃት ለእናንተ አቅርበዋል። ሞቅ ባለ ክብር አመስግኑልን። ዳይሙ ጋሞ ሰርከሰ ቅጤስ ትኖሪካይኒ ሰዓ ለለንቃ ሀናፍኖ ጣኮይ ሌልሻይኖ ዳይሞቲ ቅጣወንሳና ሌልሾንሳ ቱታው ሽቅሼ ህጋኖ ሰዓቴ ኢልትኖ ኩሪካይኒ አድንታኒ አይረዱ ወስኒ አልባኒ ሰርከሰ ቅጤስተ ሰዓኒ አፋንታኖ tenne danchu garinni arunsinara koinseemmo'ne hawalle tonala malkimeeshi Itophiyu daga dagoominna manni barra bocaasa limina onse lame kuminna tona onte maarote diro konniicho ge'a ikkitinote sidaamu qaru quchumi Hawaasa afantannote gilqa alamete deerri staadiyoomera leellitini tennera kowiicho leeltinoonniri macciishshitinanninna la'inanni hee'noonni wolootuno addi addi dagate tuqishshinni iillanna'ne daa'attinanni hee'noonni ገለጥነሞ የሰርከስ ትርኢቱ ጀምሯል። ታዳጊዎቻችን ላቀረባችሁት ድንቅ የሆነ ትርኢት እጅግ አድርገን እናመሰግናለን። Ladies and gentlemen, now the circus show has already started right in front of the guests of honor. A wonderful and spectacular show of circus, and in the backdrop the mass sport is still underway, but the wind winding down. Enjoy the circus show, ladies and gentlemen. እጅግ ውብ የሆነ የሰርከስ ትርኢት በክቡር ትሪቢዮኑ ፊት ያቀረቡ ነው የሚገኙት። ሞራል ስጡልን። ሰርከሰተ ጋሞታ ያነራ ረዱ ወስኒ አልባኒ ሳናኒ ትሪቢዮነተ አልባኒ ዳንቹ ጋሪኒ ሌልሻኒ ኖዳፍራ ዳይሙ ኖ ኮዊቾ ሌልሻኒ ሳይኖቲ ምትማንከ አርዲሳኖና ወልቃንከ ሌልሻኖ ጋሪኒ mittoomine gobbanke addi addi darga heedhe ka'enentinni qoqqowonke seekkine amandummoro raphitino wolqiweennenna buxima mittimma hoolle gobbanke jireenyu widira bobbaanseemmota leellishshannotena moraale uyitinanni anga gantinanni lamereero mereero mannaho tashshi yaanno gede ክቡራትና ክቡራን እንግዶቻችን በዚህ በሐዋሳ ኢንተርናሽናል ስቴዲየም
የዝግጅታችን ማድመቂያ የሆነውን የማስ ስፖርት ዝግጅት ያቀረቡልን ከሁለት ትምህርት ቤት የመጡ ታዳጊዎች ናቸው። ቤተልሔም ትምህርት ቤትና ኢትዮጵያ ትምህርት ቤት። እናመሰግናለን። ኢትዮጵያ ትቅደም ትምህርት ቤት የማስ ስፖርት ትርኢታቸውን በዚህ መንገድ አጠናቀዋል። ታዳጊዎች የነገ ሀገር ተረካቢዎች በዚህ መንገድ እንግዶቻችሁን ስለተቀበላችሁ እንኳን መጣችሁልን ስላላችሁ እናመሰግናለን። በተጨማሪም ከክቡር ትሪቢዩኑ ፊት ለፊት ማዶ ላይ ያሉትን የተለያዩ ጽሁፎች ወደ ክብር እንግዶቹ በማቅረብ ለሁላችንም በጣም በሚያምር እይታ ደግሞ ያቀረቡልን እንዲሁ ጽሁፉን ከቤተልሔም ትምህርት ቤት የመጡ ከኢትዮጵያ ትቅደም ትምህርት ቤት ከሀይቅ ትምህርት ቤትና ከታቦር የመጀመሪያ ደረጃ ትምህርት ቤት ነው። እናመሰግናለን እነሱንም። That's a beautiful show, ladies and gentlemen. Youngsters from different schools here in Hawassa coming together to give us this wonderful moment in the celebration of the nation's nationalities and peoples of Ethiopia for the 17th time happening here in the Sidama region in the Hawassa International Stadium. በሲዳማ ክልል ሐዋሳ ከተማ በደመቀ መልኩ የብሔር ብሔረሰቦችና ህዝቦች ቀን እየተከበረ ነው የሚገኘው። በተለያዩ አካባቢዎች በተለያዩ የክልል ከተሞች ለዘላቂ ሰላም ህብረ ብሔራዊነት አንድነታችን የሚገልጸውን ፋይዳ በማስመርኮዝ በዓሉ ሲከበር ቆይቶ ዛሬ ነው እንግዲህ በዚህ በሐዋሳ ስታዲየም ሀገር አቀፍ የሆነውን የማጠቃለያ ፕሮግራሙን በደመቀ ሁኔታ እያከበርን ነው የምንገኘው። መልካም በዓል ይሁንላችሁ። በስታዲየሙ ያለውን ይህንን ደማቅ ስነ ስርዓት የማስ ስፖርትና የሰርከስ ትርኢት አባላት ስላደመቃችሁልን እጅግ እናመሰግናለን። በማስከተል የቄጣላ የሲዳማ ብሔር ልዩ ትውፊት ነው። ይህን ትውፊት ለማሳየት በስታዲየሙ የክብር ትሪቢዩን ፊት ለፊት በማለፍ ይህንን በዓል እንድታደምቁልን ለዚሁ ስነ ስርዓት እዚህ የታደማችሁ ሰልፍ ላይ ያላችሁ ራሳችሁን ታዘጋጁልናላችሁ። በነገራችን ላይ ቄጣላ የሲዳማ ብሔር አድናቆቱን፣ ደስታውን፣ ድጋፉን፣ ተስፋውን፣ ምኞቱን፣ ቅሬታውን ወይም ደግሞ ሀዘኑን በአጠቃላይ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ አጀንዳዎቹን በቃላዊ ግጥም በህብረ ዜማና በልዩ ስልተ ምት የሚገልጽበት ድንቅ የተባለ ለኢትዮጵያ ብቻ ሳይሆን ለዓለም አስደማሚ የሆነ ክንውን ነው። በዚህ ክንውን ደግሞ ሲዳማ ይታወቃል። ይህንኑ ትርኢት እያሳዩ ከእንግዶቻችን ፊት ለፊት ያልፋሉ። Ladies and gentlemen, up next is a show of Ketala, which is a traditional Sidama show, and the paraders are lining up with spears and different traditional and cultural equipment in their hands, passing before the guest of honor. They're ready there. Ta konnichi anchi teka entine Sidamu daga batillensa hasattonsa halchonsa albagi hedonsanna gashotu giddono ikkiro shimanqu qatto hedho ikkiro qeexaalun xawissanno dagaati kunino qeexaalu Sidamu dagara budu suunsonna millimmooti. Hakkuira albaanni kainni kuri daa'imootan kawaasi quchuminni fulte daganke agiirsiisu daa'ima ilamo ebushu asso ebushu albaagirano busha kissoon kedheitine anga gantine danchu garinni geegisirara sarkasate daabira xammireemmo'ne asiro ebushu yiyye የሰርከስ ቡድናችን እጅግ አድርገን እናመሰግናለን። የሲዳማ አባቶች እጅግ በደመቀ መልኩ የቄጤላ ስነ ስርዓትን ማድረግ ጀምረዋል። ማህበራዊ ኢኮኖሚያዊ የሆኑ ጉዳዮችን ሀዘናቸውን፣ ደስታቸውን በህብረ ዜማ የሚገልጹበት ስነ ስርዓት ነው። በስታዲየሙ እንግዲህ ይህንን ስነ ስርዓት እያከናወኑ ያልፋሉ። ለመላው እንግዶቻችን ክቡራትና ክቡራን እንኳን አደረሳችሁ፣ እንኳን አደረሰን። ይህን የቄጤላ ስነ ስርዓት አባቶችና ወንድሞች በዚህ መንገድ
መንገድ በስቴዲየሙ ዞረው ለሁሉም ያሳያሉ። በተለየ ሁኔታ የክብር እንግዶቻችን ፊት ለፊት ሲደርሱ የክብር ትሪቢዩኑ ፊት ለፊት አባቶች ምርቃት ያደርጋሉ። የሀገር ባህላችን በተለየ መንገድ ምርቃት ያደረሰ ለዘመናት ከትውልድ ወደ ትውልድ ያስተላለፈው ኢትዮጵያ ስትገለጽ በሁሉም መንገድ ቋንቋው ይለያይ እንጂ አኳኋኑ ይለያይ እንጂ ምርቃት የአባቶቻችን የእናቶቻችን ነው በሚል ተቀብለን ተንከባክበን እዚህ ያደረስነው ነውና ይሄንን ትዕይንት ደስ እያለን እንመለከታለን። ድጋፍና ሞራል ያስፈልጋቸዋል። ይሄንን ትውፊት ለልጅ ልጆቻቸው በሚገባው መንገድ እያስረከቡ እዚህ የደረሱ አባቶች ናቸው። የብሔር ብሔረሰቦች በዓል መከበርም አንዱ ትልቁ ፋይዳ ይኸው ነው። ባህልን፣ ትውፊትን፣ እሴትን ለትውልድ የመቀበል የማስተሳሰር ዋናነት ሀገር በነገውም እንድትቀጥል ለማድረግ የሚያስፈልጉ ነገሮችን ሁሉ ከአባቶች የምንቀበልበት ለነገው ትውልድ መሰረት የሚጣልበት ሂደት ነው። የህዝቦች ቀን የብሔር ብሔረሰቦች ቀንና ይህ የሲዳማ አባቶች የሚያደርጉት ክንውንም የዚሁ የበዓሉ ድምቀት አንድ አካል ነው። Ladies and gentlemen, beautiful Ethiopia is an ocean of cultures, traditions, customs, values, numerous colorful celebrations, and one of which is a Gitala traditional ritual that's happening now as the members of the parade are passing through the coastal corner in a unique show of the Gitala celebration ritual.
Thank you very much. The Sidama Nation, the Ketala traditional show. Thank you very much. They gave us their blessings too. ክቡራትና ክቡራን በማስከተል ወደ ሌላ መርሃ ግብራችን እናልፋለን። የኢፌድሪ የፌዴሬሽን ምክር ቤት አፈ ጉባኤ የተከበሩ አቶ አገኘው ተሻገር ንግግር እንዲያደርጉልንና የዕለቱ የክብር እንግዳን መልእክት እንዲያስተላልፉልን እንዲጋብዙልን በታላቅ አክብሮት እንጠይቃለን። Excellencies, ladies and gentlemen, now please welcome Honorable Ato Agenyo Teshagar, Speaker of the House of Federation, to make a speech and then invites the guest of honor. Konninni anchine kanentini ayradu federationnete amalemini songafichi kala Agenyo Teshagarihu barete hasaba asakaentini barunni abayra wosincho koisannon kegede antigedeno amantomo konni garinni arun sinamora uccinemo. ክቡር ዶክተር አብይ አህመድ የኢፌዴሪ ጠቅላይ ሚኒስትር እና የዕለቱ የክብር እንግዳ ክብርት ቀዳማዊት እመቤት ወይዘሮ ዝናሽ ታያቸው፣ የኢፌዴሪ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር የተከበሩ አቶ ደመቀ መኮንን፣ የተከበሩ አቶ አደም ፋራህ የብልጽግና ፓርቲ ምክትል ፕሬዝዳንት፣ የተከበሩ አቶ ደስታ ሌዳሞ የሲዳማ ክልል ርዕሰ መስተዳድር፣ የተከበራችሁ የክልል ርዕሳነ መስተዳድሮች፣ የተከበራችሁ ጀነራል መኮንኖች፣ የፌዴራል ፖሊስ ከፍተኛ አመራሮች፣ የተከበራችሁ የሕዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት አባላት፣ የተከበራችሁ ሚኒስትሮች፣ የተከበራችሁ ዲፕሎማቶችና አምባሳደሮች፣ የተከበራችሁ የተፎካካሪ ፓርቲ አመራሮች፣ የተከበራችሁ የኢትዮጵያ ብሔር ብሔረሰቦችና ህዝቦች ተወካዮች፣ ክቡራን የበዓሉ ታዳሚዎች፣ መላው የሀገራችን ህዝቦች፣ ክቡራትና ክቡራን፣ ከሁሉ አስቀድሜ እንኳን ለ17ኛው የብሔር ብሔረሰቦችና ህዝቦች ቀን በዓል በሰላም አደረሳችሁ፣ እንኳን አደረሰን በማለት ከልብ የመነጨ ደስታዬን በኢፌዴሪ የፌዴሬሽን ምክር ቤት ስም ለመግለጥ እወዳለሁ። የኢፌዴሪ የፌዴሬሽን ምክር ቤት ሚያዝያ 1 ቀን 1998 ዓ.ም በሦስተኛው የፓርላማው ዘመን በአንደኛ ዓመት የሥራ ጊዜ በሁለተኛ መደበኛ ስብሰባው ሕገ መንግሥቱ የጸደቀበትን ኅዳር 29 ቀን የኢትዮጵያ ብሔር ብሔረሰቦች ሕዝቦች ቀን ሆኖ በየዓመቱ እንዲከበር ሲወስን ዓላማ ያደረገው የሕዝቦችን አንድነት ለማጠናከር አሁን ያለውንና ወደፊት የሚተካውን ትውልድ አንድነትና ትስስር ለማጎልበት ብሔሮች፣ ብሔረሰቦች ልምዳቸውን፣ ተሞክሯቸውንና ባህላቸውን በመለዋወጥና ዲሞክራሲያዊ አንድነታቸውን በማጠናከር ለዘላቂ ሰላም፣ ለልማትና ለኢኮኖሚ እድገት
በአብሮነት እንዲሰለፉ ለማስቻል ከሚል የመነጨ ነው። ምክር ቤቱ እነዚህን ዓላማዎች ለማሳካት ባለፉት 16 ዓመታት በተለያዩ ክልሎች በዓሉ በልዩ ልዩ ዝግጅቶች ሲያከብር ቆይቷል። በዚህም መልካም የሚባሉ በሕዝቦች መካከል መተዋወቅና መከባበር እንዲፈጠር የራሱን አስተዋጽኦ አድርጓል። ኢትዮጵያም ሀገራችን በህብረ ቀለማት ያሸበረቀች የባለ ብዙ ማንነት ባለቤት ለመሆኗ ማረጋገጫም ሆኗታል። የየብሔረሰቡ የባህል አምባሳደሮች በየበዓላቱ ተገኝተው የሚያቀርቧቸው ጭፈራዎች እና ረገዳዎች፣ የሚጠቀሙባቸው ማጌጫዎች፣ የመዋቢያ መሳሪያዎችና የሚያሰቧቸው ባህላዊ ዜማዎችና የሚጠቀሙባቸው የሙዚቃ መሳሪያዎችና የሚያደርጓቸው አልባሳትም በአሁኑ ጊዜ የሀገራችንን የኪነ ጥበብ ሥራዎች ተጨማሪ ጌጥ በመሆን እያገለገሉ ይገኛል። በዓሉን በሀገሪቱ ባሉ የመጀመሪያና የከፍተኛ ደረጃ ትምህርት ቤት ትምህርት ተቋማት ተማሪዎች በሕዝባዊና መንግሥታዊ አደረጃጀቶች ዘንድ በጉጉት የሚጠበቅና በአብሮነት የሚደምቅ ኩነት እየሆነ መጥቷል። በቀጣይ ይህንን አጠናክረን ከቀጠል በህብረ ብሔራዊነት ኢትዮጵያ እንደ አንድ የብሔር የባህል እሴት ተቆጥሮ ሁሉም ዜጋ ያለምንም ጎትጓች ወደ አደባባይ ወጥቶ በጋራ የሚያከብረው አገራዊ በዓል ወደ መሆን ያድጋል። ይህም እየሰፋ ሲመጣ በሕዝቦች ዘንድ የጋራ የሆነ ኢትዮጵያዊ ስነ ልቦና ይገነባል። መቀራረብንና መተማመንም ይፈጥራል። አንድነቷ የተጠበቀ፣ ሰላሟ የተከበረና ልማቷ የተጠናከረ ሀገር እንድትኖረንም የራሱን አስተዋጽኦ ያደርጋል። 17ኛውን የኢትዮጵያ ብሔረሰቦች ቀን ህብረ ብሔራዊ አንድነት ለዘላቂ ሰላም በሚል መሪ ቃል ስናከብር ብዝሃነት ላይ የተመሰረተ ህብረተሰባዊ አንድነት ህብረ ብሔራዊ አንድነትን በማጠናከር ዘላቂ ሰላምን ማስፈንና ቀጣይነት ያለው ልማትን ማፍጠን ይቻል ከሚል የመነጨ ሐሳብ ነው። የዘንድሮው የኢትዮጵያ ብሔረሰቦች ቀን የሚከበረው በአገራችን ተከስቶ የነበረውን ግጭትና ጦርነት በሰላምና በድርድር ለመፍታት መንግስታችን አዎንታዊ እርምጃ እየወሰደ ባለበት ማግስት በመሆኑ የኢትዮጵያ ሕዝቦች ችግራቸውን በራሳቸው አቅም የሚፈቱ መሆናቸውንና ታላቅነታቸውን ለዓለም ባስመሰከሩበት ማግስት በመሆኑ የተለየ ያደርገዋል። የተከበሩ ጠቅላይ ሚኒስትር፣ ክቡራን የበዓሉ ታዳሚዎች፣ መላው የሀገራችን ብሔረሰቦች፣ ሁላችንም እንደምንገነዘበው ኢትዮጵያ ባዕዳን ሊጩንብን ለቋመጡት የራስ ያልሆነ ማንነት ያልተንበረከከች ለብዙ ዘመናት በራሷ ነባር የአስተዳደር ቅርጽ ብዝሃ ማንነቶቿን ከሀገራዊ አንድነቷ ጋር አስተሳስርና አዋዳ የቆየች ብዝሃነቷ ለአንድነቷ ብርታት፣ አንድነቷ ለብዝሃነቷ ጉልበት የሆኗት ህብረ ብሔራዊ ሀገር ናት። የጋራ ቤታችንን በጽኑ አለት ላይ ለማቆምም አንድነቷ ምሰሶ፣ ብዝሃነቷ ደግሞ ለአንድነቷ ደጋፊ ወጋግራዎች ሆነው አገልግለዋል። እኛ ኢትዮጵያውያን ብሔረሰቦች አገራችን ሉዓላዊነቷ እንዲከበር ሁላችንም የየበኩላችንን ድርሻ ከመወጣታችንም በላይ በኢትዮጵያ ሀገረ መንግሥት ግንባታ አሻራችንን አስቀምጠናል። በሀገራችን ለሩብ ምዕተ ዓመት የቆየው ህብረ ብሔራዊ ፌዴራል ሥርዓት ከተጀመረ አንስቶም ለብሔረሰቦችና ሕዝቦች ራስን በራስ የማስተዳደር መብት በሕገ መንግሥቱ ማገናጸፉ እንደ መልካም የሚቆጠር ቢሆንም ከአተገባበሩ ጋር ተያይዞ ዲሞክራሲያዊና ፍትሐዊነትን በማረጋገጥ እውነተኛ የፌዴራል ሥርዓት ስንገነባ ቆይተናል ለማለት አያስደፍርም። በተለይም ለሀገረ መንግሥት ግንባታ የሚያግዙ የጋራ እሴቶችን ለማጠናከርና
ብዝሃነትን ያከበረ አንድነት ከማጽናትና ከማክበር በህዝቦች መካከል ከጥርጣሬ ይልቅ መተማመንን እንዲሰፍን ከማስቻል ይልቅ እርባና ቢስ ሐሰተኛ ትርክቶችን ፈብርኮ በማሰራጨት በሀገራችን ለዘመናት ጸንቶ የኖረውን የአብሮነት መንፈስ በመሸርሸርና የሰላም እሴቶችን በማጥናት አስተዋጽኦ በማድረግ ዋጋ አስከፍሎናል። ይህንም ባለፉት 4 ዓመታት የለውጥ ዓመታት ከዚህም ከዛም እየተከሰቱ ላሉ ግጭቶች እንደ ማቀጣጠያ ባሩድ ሆኖ እያገለገለ ይገኛል። ህብረ ብሔራዊ የፌዴራል ስርዓት መርጠን መከተላችንና መተግበራችን በአገር መንግስት ግንባታ የኢትዮጵያ ብሔር ብሔረሰቦች ተሳትፎና ተጠቃሚነት ያረጋግጣል እንጂ ለልዩነቶች ምክንያት በፍጹም ሊሆን አይችልም። ችግር እየሆነ ያለው እውነተኛ ፌዴራሊዝምን በመተግበር በሚከሰት ግድፈት ነው። መንግስት ባለፉት 4 ዓመታት በአገራችን እውነተኛ የፌዴራል ስርዓት እንዲገነባ የተለያዩ ሪፎርሞችን ተግባራዊ እያደረገ ከመሆኑም በላይ ረጅም ጊዜ ያስቆጠሩ የህዝቦችን የራስን በራስ የማስተዳደር ጥያቄ በህዝቦች ተሳትፎ ምላሽ እየሰጠ ይገኛል። ለዚህ ማረጋገጫውም የዛሬውን በዓል የምታስተናግደው አዲሲቷ ሙሽራችን የሲዳማ ክልል ማሳያ ናት። በቀጣይም ያደሩና የተከማመሩ ችግሮችን ለመፍታት መንግስት በርካታ ተግባራት እያከናወነ ይገኛል። ዛሬ በየትኛውም የሀገራችን ክፍል እየተስተዋለው ያለው ዜጎችን በማንነትን ምክንያት መገደልና መፈናቀል የፌዴራል ስርዓት በመከተላችን የመጣ ውጤት ሳይሆን ባለፉት ጊዜያት በታሪካዊ ጠላቶቻችንና የአገር ውስጥ ተላላኪዎቻቸው በተዘራው ጥላቻ ምክንያት ነው። አንድነታችንና ወንድማማችነታችን በመሸርሸር ኢትዮጵያን የማፍረስ ፕሮጀክት ነው። መፍትሄውም አንድነታችን ማጠናከር ነው። መንግስት የሕግ የበላይነትን በጀመረው መንገድ ማስከበርን አጠናክሮ ይቀጥላል፣ መቀጠልም አለበት። ምሁራን፣ የሚዲያ ሰዎች፣ የአገር ሽማግሌዎች፣ የሃይማኖት መሪዎች ዛሬም እንደ ትላንቱ ለሕግ የበላይነት መከበር፣ ለሕዝባችን አንድነትና ወንድማማችነት መጠናከር የበኩላችሁን ድርሻ እንድትወጡ ጥሬን አስተላልፋለሁ። ኢትዮጵያ የብዙ ብሔር ማንነቶች አገር ናት። ኢትዮጵያ የቆመችው በሕዝቦቿ ጥረትና መስዋዕትነት ነው። በመሆኑም ህብረ ብሔራዊ አንድነታችን መጠበቅና የአገራችንን ደህንነት ማረጋገጥ የምርጫ ጉዳይ አይደለም። ምክንያቱም አንዳችን ያለ ሌላችን ድጋፍ ልንኖርና ልንበለጽግ ሰላማችን ሊከበር አይችልምና። ክቡር ጠቅላይ ሚኒስትር፣ ክቡራን የበዓሉ ታዳሚዎች፣ ክቡራትና ክቡራን፣ በመጨረሻም ሁሉም የክልል መንግስታት፣ የአዲስ አበባና የድሬዳዋ ከተማ አስተዳደር በዓሉን በሁሉም አካባቢ ከቀበሌ ጀምሮ በደመቀ ሁኔታ እንዲከበር የፌዴራልና የክልልና የጸጥታ ኃይሎች፣ የደህንነት አካላት፣ የሲዳማ ክልል አመራር፣ የሐዋሳ ከተማ አስተዳደርና ሕዝብ በዓሉ ፍጹም ሰላማዊ ሆኖ እንዲጠናቀቅ ላበረከቱት ከፍተኛ አስተዋጽኦ እጅግ የላቀ ምስጋና ይገባቸዋል። የሲዳማ ክልል መንግስት ይህንን በዓል ለማክበር ኃላፊነቱን ከወሰደ ጀምሮ በዓሉ በዚህ መልክ ደማቅና የተሳካ እንዲሆን በሁሉም መስክ ላደረገው አስተዋጽኦ መላው የሀገራችን ብሔር ብሔረሰቦች ኮርተውባቸዋልና እንኳን ደስ አላችሁ ማለት እፈልጋለሁ። ከዚህ በተጨማሪም የኦሮሚያ ብሔራዊ ክልላዊ መንግስትና የአዲስ አበባ ከተማ አስተዳደር የበዓሉ ታዳሚ የተለያዩ ክልሎች ልዑካንን ተቀብሎ በማስተናገድ ደህንነታቸውን ጠብቆ ወደ ሲዳማ እንዲያልፉ በማድረግ ላደረጋችሁት ድጋፍ በፌዴሬሽን ምክር ቤት ስም ከፍተኛ ምስጋና አቀርባለሁ። የሚዲያና የሕዝብ ግንኙነትን ተቋማት አመራሮች በዓሉ የተሳካ ለማድረግ በፈቃዳችሁ በአይነትና አገልግሎት አስተዋጽኦ ላበረከታችሁልን አካላት በራሴና በምክር ቤታችን ስም
አመሰግናለሁ። በዓሉ በስኬት እንዲጠናቀቅ ከረጅም ጊዜ ጀምረው የረፍት ጊዜያቸውን ጭምር መስዋዕት በማድረግ ሲሰሩና ደፋ ቀና ሲሉ የደከሙትን የፌዴሬሽን ምክር ቤት አባላት፣ አመራሮች፣ ሰራተኞች፣ ሌሎች ተባባሪ አካላት ከፍተኛ ምስጋና ሳቀርብ በዓሉ የሰላም፣ የመከባበር፣ የመቻቻልና የልማት እንዲሆን እመኛለሁ። ህብረ ብሔራዊ አንድነት ለዘላቂ ሰላም። እጅግ በጣም አመሰግናለሁ። የተከበሩ አቶ አገኘው ተሻገር የዕለቱን የክብር እንግዳ እንዲጋብዙልን በታላቅ አክብሮት እንጠይቃለን። ባሩኛ ባራቦ ስንቾ ኮይሳኖ ገደ ዳንቹ ጋር እንጣምነሞ ክቡር የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በዓሉን በማስመልከት በዚህ ቦታ ላይ ለታደሙ እንግዶች እንኳን አደረሳችሁ በማለት ለመላው የሀገራችን ህዝቦችና ብሔር ብሔረሰቦች መልእክት እንዲያስተላልፉልኝ በታላቅ ትህትና ጠይቃለሁ። केरेहो केरेओला दाए बुशु አነራ ዳው ቡሹ በቴ ሞይኔ እንዴት አደራችሁ? እንዴት ከረማችሁ? አከም ቡልተን ነጋ ኬሰኒ አከም ጅርቱ ሰላን ሲዴቲ تهيني سومالي سلام كما لهم تقرواي سلام أفريماناي أفار ديتي جوت هابت أنوا مالي ማጓ ኑዌር አይናቱ በርታ ጃኔትሌ አቆዌ ሽናሻ ገሸርማ ጉሙዝ በርኩ በርኩ አመንተኩ ሀረሪ ወህም ነህም ጉራጌ ሳሮ አይመሌ ወላይታ ሳሮ ዋኒ ዴቲ ጋሞ ዴቲ ዳውሮ ሳሮ ዴቲ ጎፋ ጡማ ፈያንካታ ከምባታ ጡማ ፈያኔ ሀዲያ ፈያንጌ ናጋንጌ ጌዶ ፈያንኩም ስልጤ ሀትጎታ ፈያኖታ ሀላባ አታ ናጋይዳ ኮንሶ ሀሲኔ ላቃሚ አሪ ዲጎ ዲጎ ቤቴ ሸካ ከፋ ዲጋ ሚስቴ ቤንች የተከበሩ የኢፌዴሪ ፌዴሬሽን ምክር ቤት አፈ ጉባኤ አቶ አገኘው ተሻገር፣ የተከበሩ የኢፌዴሪ የሕዝብ ተወካዮች ምክር ቤት አፈ ጉባኤ አቶ ታገሰ ጫፎ፣ የተከበሩ ምክትል ጠቅላይ ሚኒስትር ደመቀ መኮንን፣ የተከበሩ የሲዳማ ክልል ፕሬዝዳንት አቶ ደስታ ዳሬሞ፣ የተከበራችሁ የክልል መስተዳድሮች፣ የተከበራችሁ የሐዋሳ ከተማና
አካባቢው ነዋሪዎች፣ የተከበራችሁ የታላቋ ኢትዮጵያ ምልክትና ተወካይ ሆናችሁ የቀረባችሁ ቡድኖችና ግለሰቦች፣ ከሁሉ በላይ እጅግ በሚያምረው አስደማሚ የሲዳማ ባህል በቄጠላ መልእክቶቻችሁን ያስተላለፋችሁ የአገር ሽማግሌዎች፣ ክቡራትና ክቡራን፣ ኢትዮጵያ በድምቀትና በሙላት የምትታይበት ቀን ኢትዮጵያዊነት ቀን በኢትዮጵያዊነት አሻራና ምልክት በሆነው የሲዳማ ሕዝብ በሀዋሳ ከተማ ለማክበር እንኳን በሰላም መጣችሁ፣ እንኳን ተገናኘን ለማለት እወዳለሁ። ኢትዮጵያ የሁላችን ቤት ናት። በኢትዮጵያ ውስጥ በጋራ የምናድግበት፣ በጋራ የምንበለጽግበት፣ በጋራ በሰላም የምንኖርበትን ሁኔታ መፍጠር ካልቻል ማናችንም መኖር፣ መበልጸግ፣ ወጥተን መግባት አይሆንልንም። የእያንዳንዳችን ችግር ሊፈታ የሚችለው የኢትዮጵያ ችግር ሲፈታ ብቻ ነው። በተናጠል የራሱን ወረዳ፣ የራሱን ዞን፣ የራሱን ክልል፣ የራሱን ከተማ ችግር መፍታት የሚያስብ ማንኛውም ግለሰብና ቡድን ከኢትዮጵያ ችግር በፊት ቀድሞ የሚፈታ የሰፈር ችግር እንደሌለ መገንዘብ ጠቃሚ ነው። በዚህ ቀን የሁላችን ታሪክ፣ የሁላችን ቅርስ፣ የሁላችን እሴት፣ የኢትዮጵያ ሀብትና የኢትዮጵያ ኩራት ሆኖ የሚታይበት ሁላችን ለኢትዮጵያ እጅግ አስፈላጊ መሆናችንና በኢትዮጵያ ጥላ ስር ውበታችን ጎልቶ የሚታይ መሆኑን የምንማርበት ዕለት በመሆኑ የኢትዮጵያዊነት ቀን የኢትዮጵያውያን የመማሪያ ቀን ስለሆነ እንኳን ደስ ያላችሁ ልላችሁ እወዳለሁ። ሀገር በቤት ይመሰላል። ማገሩ፣ ወራጁ፣ ቋሚው፣ ጣራው ተሰናስለው ቤት እንደሚሆኑት ሁሉ ሁሉም ብሔሮች፣ ሁሉም ዜጎች፣ ሁሉም ባህሎች፣ ሁሉም ታሪኮች እያንዳንዳቸው ሰበዝ ሆነው ሲደመሩ ታላቋን ድንቋን ውቧን ኢትዮጵያን የሚያሳዩ ስለሆነ በተናጠል ጎልተን ለመታየት ሳይሆን በጋራ ለማበብ ልባችን የቀናና አእምሯችን የሚያስተውል እንዲሆን ላሳስባችሁ እወዳለሁ። ትናንት ያለፈና ያመለጠ ታሪክ ነው። ትናንትን ለመማሪያ ብቻ መጠቀም ከቻል ነጋችን ያማረ ይሆናል። ዛሬ የትናንትናውን ጉዳይ እያነሳን ብንወቅስ ብናወድስ ሰዎቹ የሉምና አይሰሙንም። ያጠፉትም ያለሙትም አልፈዋል። እኛ መልካም ነገን ለልጆቻችን ለመገንባት መለስ ብለን ከትናንትና የምንማር የተሻለች ነገን የምንሰራ ቢያንስ መጪው ትውልድ ከልመና የተገላገለ ሰርቶ የሚበላ ጎረቤቱን የሚወድ ሌላውን ቋንቋ ለመማር የሚጥር በኢትዮጵያ ሕዝብ አንድነትና የጋራ እሴት የሚኮራ እንዲሆን ወደ ኋላ መለስ እያል መሰዳደቡን፣ መገፋፋቱን፣ መጠላላቱን ተወት ብናደርገው ለኛም ለልጆቻችንም የሚበጅ ስለሆነ ማስተዋል አይንፈገን ልላችሁ እወዳለሁ። ኢትዮጵያ ውስጥ ከግራ ከቀኝ ዋልታ የረገጡ እሳቤዎች አሉ። ከትናንትና መላቀቅ ያልቻሉ ነገ የሚሰራበትን እያንዳንዱን ብሎኬት ዛሬ የሚያፈርሱ በጋራ መኖር ሳይሆን መጋፋፋትን የሚመርጡ በራሳቸው አጀንዳ ሳይሆን በሰዎች አጀንዳ የተገዙ በንጹሃን ደም ፖለቲካ ሰራን ብለው የሚያስቡ ጥቂት ግለሰቦችና ቡድኖች
እንዲሁም የሚዲያ ሰዎች አሉ። ለነዚህ ለጊዜው ለሳቱ ወንድሞችና እህቶቼ ያለኝ ምክር ዛሬም ኢትዮጵያ ትፈተናለች እንጂ አትሸነፍም። ደጋግመን በኢትዮጵያ አንድነት በኢትዮጵያ አሸናፊነት ልናስታውሳቸው እንደሞከርነው ሁሉ አሁን የገጠመን ፈተና ምንም እንኳ አሳዛኝ ቢሆን በተባበረ ክንድ ሀገርና የነገ ትውልድ መገንባት በሚፈልጉ ዜጎች ትብብር ይህንንም ፈተና እናሸንፋለን። ኢትዮጵያም ትበለጽጋለች። የያዝነውን እውነት፣ የያዝነውን ፍቅር፣ የያዝነውን መደመር ባልባሌ ተረት ሊያጠለሹ የሚሞክሩ ቡድኖች የያዝነውን እውነት ማጠፍም ማሸነፍም ስለማይችሉ ኢትዮጵያ በልጽጋ በከፍታ ማማ ላይ ተቀምጣ ለልጆቻችን የምናሸጋግራት መሆኑን ዳግም ላረጋግጥላችሁ እወዳለሁ። የኢትዮጵያ ብልጽግናና ልዕልና የሚመነጨው ከእውነትና ፍቅር ነው። የተሸናፊዎች አጀንዳ ጥላቻ፣ ግድያ፣ መገፋፋት፣ ንጹሃንን ማጎሳቆል ነው። ከግራም ከቀኝም ያሉ ዋልታ የረገጡ እሳቤዎች ለኢትዮጵያ ስለማይበጁ እጅግ የተከበራችሁ የኢትዮጵያ ዜጎች፣ ወጣቶች፣ የተማራችሁም ያልተማራችሁም ኢትዮጵያውያን ለእያንዳንዱ አጀንዳ ምላሽ ከመስጠታችሁ በፊት የአጀንዳውን ባለቤትና ምንጭ ለማወቅ እንድትሞክሩ በሰከነ መንገድ ነገር እንድታዩ ኢትዮጵያን ለመናጥ ለአንድ ወር እንኳን ሰላም እንዳትሆን አዳዲስ አጀንዳ እየፈጠሩ ለሚያውኩን ሰዎች ጆሮ የምትሰጡ እንዳትሆኑ ከኢትዮጵያ መንግስት ጋር በትብብር በአንድነት በሕግ ሰላማችንን አንድነታችንን ማስከበር እንድንችል የበኩላችሁ ሚና እንድትወጡ በታላቅ ትህትና አደራ ልላችሁ እወዳለሁ። በሰሜን ኢትዮጵያ የጀመርነው ሰላም ዘላቂ አስተማማኝ እንዲሆን በኢትዮጵያ መንግስት በኩል የሚጠበቅብን ሁሉ ለማድረግ ከፍተኛ ጥረት እያደረግን ስለሆነ ሰላም ለሰሜን፣ ሰላም ለምዕራብ፣ ሰላም ለምስራቅ፣ ሰላም ለደቡብ፣ ሰላም ለኢትዮጵያ፣ ሰላም ለአፍሪካ እንዲሆን በጋራ በትብብርና በፍቅር እንድንቆም በታላቅ ትህትና አደራ ልላችሁ እፈልጋለሁ። እጅግ የተከበራችሁ የኢትዮጵያ ህዝቦች ምንም ድንግዝግዝ ምንም ጨለማ የሚመስሉ ጉዳዮች ቢታዩም አሁንም እኔ በጉልህ የሚታየኝ የኢትዮጵያ ብልጽግና፣ የኢትዮጵያ ጽናት፣ የኢትዮጵያ ታላቅነት፣ የኢትዮጵያ ከፍታ ስለሆነ ሪቫን የምትቆርጡ እንጂ ተስፋ የምትቆርጡ ዜጎች አትሁኑ። ሰዎች ለከፋ እሳቤዎቻቸው ለእኩይ ሥራዎቻቸው ጊዜያቸውን፣ ገንዘባቸውን፣ ጉልበታቸውን፣ ሕይወታቸውን እያጠፉ ስለሆነ እኛ ለታላቋ ኢትዮጵያ ሰላምና ብልጽግና 10 ቦታ ብንበጣጠስ ልጆቻችን ቀጣጥለውና አጉልተው የሚያሳዩት ማንነት ስላለን ለኢትዮጵያ ሰላም፣ ለኢትዮጵያ ፍቅር፣ ለኢትዮጵያ አንድነት ያላችን ሁሉ ሰጥታችሁ በትጋት እንድትሰሩ በታላቅ ትህትና አደራ ልላችሁ ፈልጋለሁ። ዛሬም እንደ ትናንቱ ይህንን ፈተና ለጥንካሬ፣ ለብርታት፣ ለማሻገር ተጠቅመንበት በአዲስ ድል በቅርቡ እንደምንገናኝ ቅንጣት ታክል ጥርጣሬ የለኝም። ለጠላቶቻችን ትንሽ ከፍ ያለ ጠንከር ያለ ሐሳብ እስኪኖራችሁ ድረስ ተረጋጉ። የአሁኑ አጀንዳችሁ ኢትዮጵያን ማፍረስ ቀርቶ ሊነቀንቃት ስለማይችል በደንብ ተዘጋጅታችሁ እንድትመጡ ምክር እለግሳችኋለሁ። በትንሽ ሐሳብና አጀንዳ የምትቆም ኢትዮጵያ የዛሬ
4 ዓመት ቆማለች። ዛሬ ያለችው ኢትዮጵያ ጠንካራ የመከላከያ ሰራዊት ያላት፣ ጠንካራ የፖሊስ ሰራዊት ያላት፣ በአዲስ ትውልድ ውስጥ ከፍተኛ ፍቅርን፣ መደመርን፣ ይቅርታን የዘራች በቀላል ማትናወጥ ስለሆነ ይህ የከሸፈ አጀንዳዎቹን ዳግም አሸንፈን በኢትዮጵያ ብልጽግና ልዕልና አሸናፊነት ዳግም እንደምንገናኝ ያለኝን ሙሉ እምነት እየገለጽኩ የሐዋሳ ከተማ ነዋሪዎች፣ የሲዳማ ክልል መንግስት እንዲሁም የሲዳማ ሀገር ሽማግሌዎች በቄጤላ በአጠቃላይ ላደረጋችሁልን አቀባበል ለነበረን ቆይታ የኢትዮጵያ መንግስት መላው የኢትዮጵያ ሕዝብ በእጅጉ ያመሰግናችኋል። ሐዋሳ የሁሉም ኢትዮጵያዊ ከተማ፣ መቀሌ የሁሉም ኢትዮጵያዊ ከተማ፣ ባህር ዳር የሁሉም ኢትዮጵያዊ ከተማ፣ ጅጅጋ የሁሉም ኢትዮጵያዊ ከተማ፣ ሰመራ የሁሉም ኢትዮጵያዊ ከተማ፣ ጅማ የሁሉም ኢትዮጵያዊ ከተማ፣ ጋምቤላ የሁሉም ኢትዮጵያዊ ከተማ፣ አሶሳ ሐረሪ የሁሉም ኢትዮጵያዊ ከተማ፣ ቦንጋ የሁሉም ኢትዮጵያዊ ከተማ፣ ኢትዮጵያ የሁሉም አፍሪካ መናኸሪያና መዳረሻ እስከምትሆን ስራችን ይቀጥላል። ኢትዮጵያ የአፍሪካ እምብርት ስለሆነች ሁሉም የአፍሪካ ህዝቦች ለመቀበል ለማስተናገድ የሚያስችል የመሬት፣ የውሃ፣ የሀብት ብቃት አላትና በደህንነት በጥላቻ ሳንሞላ በፍቅር በመደመር አቅፈን የምናሻግር መልካም ሀገር ለልጆቻችን የምናወርስ እንድንሆን ፈጣሪ ኢትዮጵያና ህዝቦቿን የተበላሹ ዜጎችን አእምሮ ምድራችንን፣ ሰማያችንን፣ ቅጥራችንን በሙሉ እንዲባርክ እንጸልያለን። ኢትዮጵያ ታሸንፋለች፣ ትሻገራለች፣ ትበለጽጋለች። እጅግ አድርጌ አመሰግናለሁ። ክቡር የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ላስተላለፉት መልእክት እጅግ አድርገን እናመሰግናለን። የጋራ ቤትን በጋራ መገንባት ለጋራ ብልጽግና መቆምን በተመለከተ ለሰጡት አደራም ለሰጡት የሥራ መመሪያም እጅግ አድርገን እናመሰግናለን። Thank you very much, Your Excellency, the guest of honor, Prime Minister of the Federal Democratic Republic of Ethiopia, Dr. Abiy Ahmed. በማስከተል ጠቅላይ ሚኒስትር ዶክተር አብይ አህመድ አስኖ አሳብራ ገላንቴሞ በማስከተል አንድ መርሃ ግብር እንፈጽማለን። ሁላችንም እዚህ የኢትዮጵያ ስብጥር ማንነት ማሳያነን ብለን እስከተሰባሰብን ድረስ ኢትዮጵያን ትልቅ በማድረግ ውስጥ ደግሞ ማሳያ የሆኑ የይቻላል ምልክት የሆኑ ፕሮጀክቶች እየተፈጸሙ ስለመሆናቸው እናውቃለን። የታላቁ ህዳሴ ግድብ አንዱ ነው። ኢትዮጵያዊነትን አጉልተው ካሳዩ ጀምረን መጨረስ ይቻላል በሚል ወኔ ሁላችንን ያስተሳሰረ ትልቁ ፕሮጀክት ነው። ከክልል ክልል የዞረ በጣም ብዙ ማንነትን ያሳየ ገንዘብን ማሰባሰብ የቻለ አቅምን ማደራጀት የቻለ ትልቅ ማሳያ መሆን ይችላል። ስለዚህ እሱን የማረካከብ ስነ ስርዓትን በታላቅ ክብር እንፈጽማለን። ይሄንኑ እንዲፈጽሙልን በኦሮሚያ ክልል ፕሬዝዳንት የተከበሩ አቶ ሽመልስ አብዲሳ አቅራቢነት ለክቡር ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር አቶ ደመቀ መኮንን የህዳሴ ግድብ ህዝባዊ አስተባባሪ ምክትል ምክር ቤት ሰብሳቢ ክቡር አቶ ደመቀ መኮንን ይሄን እንዲያስረክቡልን እንጠይቃለን። ይሄው መርሃ ግብር የሚፈጸም ይሆናል። በነገራችን ላይ በኦሮሚያ ክልል 1 ቢሊዮን 50 ሚሊዮን የኢትዮጵያ ብር ማሰባሰብ የተቻለበት አንድ አመት ነበረ። ለኦሮሚያ ክልል ይሄንን እውቅና እንድትሰጡልን እንፈልጋለን። ገንዘቡን ለማሰባሰብ የተለያዩ ሁነቶች ተዘጋጅተው ነበረ። ህዝብን በማነቃነቅ ኢትዮጵያዊነት ትልቅነት ነው። ይሄንን ፕሮጀክት እንደጀመርን በታላቅ ሞገስ እናጠናቀቃለን በሚል ወኔ ይሄንን ማድረግ የቻለ ክልል ነው የኦሮሚያ ክልል። 1 ቢሊዮን 50 ሚሊዮን ብር ነው የተሰባሰበው። ምላሻችሁ ግን ቀዝቀዝ ብሏል። በጣም ትልቅ ገንዘብ ነው።
ይህንን ገንዘብ ሰብስብ ያለው ብሎ ኦሮሚያ ክልል በይፋ ዋንጫውን ያስተላልፍልናል። ስለዚህ ይህንን እንፈጽማለን። ዋንጫው የሚተላለፈው ለሲዳማ ክልል ነው የሚሆነው። የሲዳማ ክልል የተከበሩ ፕሬዝዳንት ደስታ ሌዳሞ የሚረከቡት ነው የሚሆነው። የኦሮሚያ ክልል በአንድ ዓመት 1 ቢሊየን 50 ሚሊየን ለታላቁ የኢትዮጵያ ህዳሴ ግድብ አሰባስቧል። ሲዳማ ተከታዩን ዓመት እንግዲህ የማሰባሰብ ስነ ስርዓቱን የሚያከናውን ነው የሚሆነው ማለት ነው። የህዳሴ ግድብ ዋንጫውን ተረክቦ በህብረ ብሔራዊነት መላው ኢትዮጵያውያን በጉልበት በሐሳብ በገንዘብ ይህንን ትልቅ ፕሮጀክት እውን እንዲሆን እያደረጉት ነው የሚገኙት። የህብረ ብሔራዊ ኩራታችን የህብረ ብሔራዊ ምልክታችን ነው የታላቁ የኢትዮጵያ ህዳሴ ግድብ። Excellencies, ladies and gentlemen, will now proceed to the Grand Ethiopian Renaissance Dam Trophy handing over ceremony from His Excellency Ato Shimelis Adunya, President of the Oromia Regional State, where the trophy has been touring for the past 12 months, 1 year, raising 1 billion 50 million Ethiopian birr. Bravo, Oromia! And this trophy will be handed to His Excellency Ato Demek Makonnen, Deputy Prime Minister, Minister of Foreign Affairs and Chairman of the GERD National Public Mobilization Office, handed to His Excellency Ato Desta Ledamo, President of the Sidama Regional State. Once again, bravo Oromia for raising 1 billion 50 million birr. Ta yannarak Ethiopia hanafe gudadan danota abbay kofattono gumame assate assinanni sharrora ኦሮሚው ቆቆቢ ሚተ ቢሊየን ኦንታው ሚሊየን ብራ ኤው አሰካየንትኒ ሳይድሮ ጉድኖ ጣካይኒ ኮነ ቦበተ እርክሻና ሳይሻ ጣያነራ ተሞተኛ ያደ ላንኪ ሚኒስተርችና ጎቦማ ጆ ሚኒስተርች ቢድራ ከናሽ መልስ አብዲሳ ኮነ ቦበ ሳይሳተ አማኞተ አሳንኖ ንንከኖ ሲዳሙ ዳጋ ኮነ ቦበን ካድነ ካደንትኒ አያራ ወሮኖ ሲዳሙ ቡኑኒ በሰተኒ ጨውስኒ ታንቹ ገርኒ አባይ ኮፋቶን ከራ ጀዋታ ወልቃን ከለልን ሸሞይናኒ ሃኒ አንጋጋኖ ሽመልስ አብዲሳ ኦሮሞተ ተገራ ሚተ ቢሊየን ኦንታ ሚሊየን ብራ ኤዋስቲው አንጋጋነንስ የኦሮሚያ ክልል በአንድ ዓመት ውስጥ 1 ቢሊየን 50 ሚሊየን ብር ለታላቁ የኢትዮጵያ ህዳሴ ግድብ አሰባስቧል። አሁን ላይ የሲዳማ ክልል በይፋ የህዳሴ ግድብ ዋንጫውን ርክክብ ፈጽሟል። ሲዳማዎች በዚህ ዓመት ለታላቁ የኢትዮጵያ ህዳሴ ግድብ ማስተዋጽኦ ማድረግ እንግዲህ ተረኛ ኃላፊነቱን ወስዳችኋል። እንኳን ለብሔር ብሔረሰቦች ቀን አሁንም በድጋሚ ያደረሳችሁ። በርካታ ፕሮግራሞች ከዚህ ከመድረካውንም ወደ እናንተ መድረሳቸውን ይቀጥላሉ። Honorable ladies and gentlemen, the Grand Ethiopian Renaissance Dam Trophy has been handed over to Sidama President by His Excellency Ato Shimelis Adunya. President Ato Shimelis Abdisa has handed over the trophy of the GERD to His Excellency Ato Desta Ledamo of Sidama region, successfully garnering 1 billion 50 million birr over the past one year in Oromia Regional State. Oromia, once again, bravo! 1 ቢሊየን 50 ሚሊየን ብርን የሚመጥን ሞራል አልሰማንም። እዚህ ስታዲየም ያላችሁ ሁላችሁም ታዳሚዎች በዚህ ሞራል ውስጥ ደስ ብሎናል። ቀጣይ ደግሞ ትልቅ ገንዘብ ተሰብስበው ፕሮጀክታችንን የምንጨርስበት አቅም ላይ እንተባበራለን ብትሉ ደስ ይለናል። የኢትዮጵያዊነት ማህተም ሁሉም ዜጋ የቻለውን አውጥቶ በራስ አቅም የሀገር ኩራት የሆነውን ራስን የመቻል ምልክት የሆነውን ታላቁ የኢትዮጵያ ህዳሴ ግድብ እዚህ አድርሶታል። ሁላችንም ከዚህ ፕሮጀክት ጎን ሆነን እናስፈጽመዋለን። እንደጀመርን መጨረስ ምን ማለት እንደሆነ ለትውልድ እናሳያለን በሚል ሞራል ውስጥ ሆነን ይሄንን በዓል እናከብራለን። ወደ ቀጣዩ መርሃ ግብራችን እናልፋለን። ቀጣይ የሚሆነው መርሃ ግብራችን የብሔር ብሔረሰቦችና ህዝቦች ባህላዊ ትርኢታቸውን በተዘጋጁት ቅደም ተከተል መሰረት የሚያቀርቡልን ነው የሚሆነው። ወደዛ ነው የምናመራው። ክቡራትና ክቡራን፣ ለዚህ ትርኢት የተዘጋጃችሁ የባህል ቡድኖች ባካችሁ ዝግጅታችሁን እንድታጠናቅቁ በዚህ አጋጣሚ እንጠይቃለን።
ከኢትዮጵያ ብሔር ብሔረሰቦችና ህዝቦች ተወክላችሁ የባህል ትርኢታችሁን፣ አልባሳችሁን፣ ውዝዋዜያችሁን እንደዚሁም የተለያዩ መገለጫ ማንነታችሁን ለማሳየት እዚህ የታደማችሁ በቅደም ተከተል በጣወጣት ስነ ስርዓት በያዛችሁት ቅደም ተከተል መሰረት ትርኢቱን በማቅረብ ስታዲየሙን በሚመጥን መንገድ ትርኢታችሁን እንድታሳዩ እንጠይቃለን። ታኮሚችን አንቺነ ካነንትኒ ኢትዮጵያ ዳጋዳጎሚና ማኒ ባለ አይርሳተ ዳርጋው ሌልትኖን ክነተተና አቶኖ ሌልሾተ ሚላ ሚቱኒ አንትነ ኢናይ ፕሮግራም ፉልቴዎት ኢልቴዎ ነተጋሪኒ ዳንቹ ጋሪኒ ለንቀስትነ ቡደነ ሌልሽናኒ አፎና ላሽትናኒ ትሪቡኔት አልባን ሰዓተ ኡይኖኒ ናንት ገደኖኒ እሺ በዚሁ መሰረት በጣወጣት ስነ ስርዓቱ በተያዘው ቅደም ተከተል መሰረት የጋምቤላ ክልል ትርኢቱን እያቀረበ በክብር እንግዶች ፊት በክቡር ትሪቢዮን ፊት ለፊት ያልፋል። በዚሁ መሰረት የጋምቤላ ክልል በአኝዋ ይህንን የትርኢታችንን ለታዳሚዎች እያሳየን የበዓሉን ድምቀት እንከውናለን። የጋምቤላ አኝዋ ኑዌር ማጃንግ ኮሞ ኦፖን እየተቀበላችሁ ወደ ሌሎች የክልል ባህል ቡድኖችም እንደዚሁ እናመራለን። እኛው በርካታ ዝግጅቶች ነበሩ፣ ግን ደግሞ የክብር እንግዶች ያስተላለፏቸው አሉ። በአሁኑ ሰዓት እየተመለከትን እንዳለ ነው የተለያዩ ብሔረሰብ አባላት የባህላዊ ጭፈራቸውን ትርኢቶችን እያሳዩ እየተጓዙ ነው ያሉት። አዎ እንግዲህ የዚህ የ17ኛው የኢትዮጵያ ብሔረሰቦችና ህዝቦች ቀን በዓል አዘጋጇ ሲዳማ አዲስቷ ክልል ፕሬዝዳንት የሆኑት ወይም ርዕሰ መስተዳድር ደስታ ሌዳሞም የእንኳን ደህና መጣችሁ መልእክት አስተላልፈዋል። በነጥባቸው ላይ የሲዳማ ክልል የመሆን ህገ መንግስታዊ መብት እንደተከበረ የዛሬው የብሔር ብሔረሰቦችና ህዝቦች ቀን በዓል አንዱ ማሳያ ነው እና የህዝቦች እኩልነት የታየበት መሆኑ ማረጋገጫ ነው። የዜጎች መፈናቀል ደግሞ በሚታይበት ሁኔታ ላይ ብንኖርም ግን ለውጥ ሊመጣ ይችላል። የተለያዩ አጀንዳዎች ቢነሱም ኢትዮጵያ ግን ለዚህ የምትበገር ሀገር እንዳልሆነች አንስተዋል። እንደውም ካነሱት ነጥብ ውስጥ አንዱ ምንድን ነው ያሉት ርዕሰ መስተዳድር ደስታ እዚህ የተዝናናችሁ መቆየት ይችላላችሁ ብቻም ሳይሆን ሲዳማ ደግሞ ሀዋሳም ሆነ የሲዳማ ክልል ላይ ማንኛውም የኢትዮጵያ ነዋሪ ወይም ኢትዮጵያዊ ሊኖርባት የምትችል ክልል ናት። በዚህ በኩል ላረጋግጥላችሁ እወዳለሁ የሚል ነገር ዝቅሩና ኑሩ ባልደረቦቻችን ይመጣሉ የሚለውን በቀጣይ ያሰኛል። እንግዲህ ያው እንደምትከታተሉት የተከበራችሁ ተመልካቾቻችን የተለያዩ ብሔሮች ብሔረሰቦች ባህላቸውን፣ ልምዳቸውን፣ መዋቢያቸውን ትርኢታቸውን ጭፈራቸውን እያሳዩ በክብር እንግዶች ፊት እያለፉ ናቸው። አንዳንድ ነጥቦችን እኛ እያነሳ እነሱ ደግሞ ትርኢቱን እያዩ እንቀጥላለን ማለት ነው። አዎ እንግዲህ በዚህ የ17ኛው የብሔር ብሔረሰቦች ቀን ላይ የተለያዩ መልእክቶች እየተላለፉ ናቸው። የተለያዩ በጥበባዊ ሁኔታ መልእክታቸውን እያስተላለፉ የነበሩ ወጣቶች አሉ። ቲያትርም ትርኢቶችን እያሳዩ የነበሩ ወጣቶች አሉ። ምክንያታዊ አስተሳሰባችን ለዘላቂ ሰላማችን መሰረት ነው። ሀገራዊ ውይይትና ምክክር ለዘላቂ ሰላም ለዘላቂ ልማት የሚሉ መልእክቶች ተላልፈዋል። እንግዲህ ባለብዙ ማንነት ባለብዙ ቀለም የሆነችው ኢትዮጵያ ዛሬ ከፍ ብላ ውላለች። የብሔር ብሔረሰቦች ቀን እንግዲህ የብሔሮች ስብስብ ሀገርን ያቆማል። የባህል ውጥ ሲኖር ደግሞ እንደዚህ እርስ በርስ መከባበር የሚኖረውን ባህላዊ ሁኔታዎች መከታተል ደግሞ የሚፈጥረው ልዩ ስሜት አለ። የሌላውን አካባቢ ታሪክ፣ ባህል፣ ማንነት፣ የአመጋገብ ስርዓት፣ የአጨፋፈር ስርዓት፣ አጠቃላይ ባህሉን ማወቅ ትልቅ ትርጉም አለው ለኢትዮጵያዊና ኢትዮጵያ የብሔሮች ስብስብ ሆና በህብረ ብሔራዊ አንድነት እንደምትቀጥል ማሳያ የሆነ በዓል ነው። እንግዲህ በዚሁ በዓል ላይ በርካታ እንግዶች ንግግር አድርገዋል። አንደኛው ቀደም ሲል አንተ እንዳልከው ንግግር ያደረጉት የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር ናቸው። ሰላሟ የተረጋገጠ ሀገር እንድትኖር ህብረ ብሔራዊነት ማክበርን ያስፈልጋል የሚል መልእክታቸውን አስተላልፈዋል። በዚህ ንግግር ላይ እንግዲህ
ኢትዮጵያ የቆመችው በብሔር ብሔረሰቦች የአንድነት ትግል መሆኑን የጠቆሙት አፈ ጉባኤው አንድነታችንን በመሸርሸር ሀገርን ለማፍረስ የሚሞክሩ የውስጥም የውጭም ኃይሎች ላይ መላው ኢትዮጵያዊ በአንድነት በመሆን መታገል እንዳለበትም እንደዚሁ በመልእክታቸው ተናግረዋል። አቶ አገኘው ሌላው ያነሱት ነጥብ እንግዲህ የሰላም ስምምነቱን ነው። በሰሜኑ የሀገሪቱ ክፍል እንግዲህ የራስን ችግር በራስ ምን ያህል መፍታት እንደምንችል አቅማችንን ያሳየንበት መድረክ ነው የዚህ የሰላም ስምምነት። በዚህ በኩል ደግሞ መንግስት ትኩረት ሰጥቶ ማድረግ ያለበት ነገር በሙሉ እየሰራ መሆኑ ተጠቅሷል። ሌላው እንግዲህ የዚህ የብሔር ብሔረሰቦችና ህዝቦች ቀን በዓል መከበሩ ብሔር ብሔረሰቦች የኢትዮጵያን አንድነት ለማጠናከርና እንደዚሁም ባህላቸውን ልውውጥ በማድረግ የበለጠ ሊተዋወቁ የሚችሉበትን መድረክ የሚፈጥር እንደሆነም አንስተዋል። እንግዲህ ኢትዮጵያ እንደሚታወቀው የባለ ብዙ ማንነት ባለቤት ከመሆኑ አንጻር ይሄ በሀገር አቀፍ ደረጃ ብቻ ሳይሆን ክልሎች እንግዲህ በተለያዩ ስነ ስርዓቶች በተለያዩ ዝግጅቶች እያከበሩ ናቸው። የሀገርን ሉዓላዊነት ከፍ በሚያደርግና አንድነትን በሚያጠናክር መልኩ ማለት ነው። ይሄ እንግዲህ ወደፊት በደንብ ከጥግ እስከ ጥግ ወይም በአራቱም የኢትዮጵያ አቅጣጫ ሁሉም በአንድ መንፈስ ሊያከብር በሚችልበት ሁኔታ አሁን በየትምህርት ቤቶቹ በተለያዩ መንግስታዊና የግል ተቋማትም ይሄ የብሔር ብሔረሰቦችና ህዝቦች ቀን በዓል በተለያዩ ዝግጅቶች እየተከበረ ስለሆነ ይሄ ያንን የሚፈለገውን የበለጸገችዋን ኢትዮጵያን ከማምጣትም አንጻር አንድነትን ከማጠናከር አንጻር የበለጠ ከመተዋወቅም አንጻር ትልቅ እድል ሊፈጥር እንደሚችል ነው አቶ አገኘው ተሻገር ካነሷቸው ዋና ዋና ነጥቦች ውስጥ የሚጠቀሱ ሀሳብ ይሄ ነው። እውነት ነው። እንግዲህ ዳኤ ቡሹ ብላ የተቀበለችው ሀዋሳ ከተማ በዓሉን የኢትዮጵያን ከፍታ በሚያሳይ መልኩ እንግዶቿን ተቀብላ የ17ኛውን የብሔር ብሔረሰቦች ቀን እያስተናገደች ነው የምትገኘው። እንግዲህ የዚህ በ1999 ዓ.ም የተጀመረው የብሔር ብሔረሰቦች ቀን መከበር በየጊዜው እያደገ የተለያዩ ለውጦች እየኖሩት አከባበሩን በተለየ ሁኔታ ሁሉንም በሚያከብር መልኩ የኢትዮጵያን ከፍታ በሚመጥን መልኩ እየተከበረ ዛሬ ላይ ደርሷል። እንግዲህ በሚቀጥለው አመት ደግሞ የሚቀበለው ክልል የትኛው ነው፣ የት እናከብራለን የሚቀጥለውን የሚለውን ደግሞ ወደ በኋላ ላይ ፕሮግራሙ በሚጠናቀቅበት ጊዜ ተቀባይ ክልል የትኛው ነው የሚለውን የምናይ ነው የሚሆነው። ቀደም ሲል እንግዲህ ስናወራው እንደነበረው ተመስገን የአንደኛው የአንድነታችን ማሳያ የአብሮነታችን መገለጫ የሚሆነው የታላቁ የኢትዮጵያ ህዳሴ ግድብ ቀደም ሲል የዋንጫ ርክክብ ተደርጓል። የኦሮሚያ ክልል ነበር የነበረው። በኦሮሚያ ክልል ከ1 ቢሊዮን ብር በላይ ገቢ በማሰባሰብ ለሲዳማ ክልል አስረክቧል። ሲዳማም ደግሞ እንደዚሁ ስራውን ሰርቶ በሚቀጥለው አመት ምን ያህል ለውጦች ይኖራሉ የሚለውን ነገር የምናይ ነው የሚሆነው። ርዕሰ መስተዳድሮቹ የኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳና የሲዳማ ክልል ርዕሰ መስተዳድር ደስታ ሌዳሞ ርክክብ አድርገዋል። የታላቁ የኢትዮጵያ ህዳሴ ግድብ እንግዲህ ሌላኛው የኢትዮጵያን አንድነት የምናሳይበት በጋራ ጀምረን በጋራ መጨረስ እንደምንችል የምናሳይበት ነው። እንግዲህ የሀዋሳ የ17ኛ የብሔር ብሔረሰቦች ቀን በልዩ ሁኔታ እየተመለከታችሁት እንዳላችሁት የተለያዩ ብሔረሰብ ልብሶችን የለበሱ ባህሉን እያሳዩ የተለያዩ መገልገያ ቁሳቁሶቻቸውንም የያዙ የሀገር ሰዎች እያለፉበት ይገኛሉ። አሁን እንግዲህ በየትኛውም አጋጣሚ አሁን እንኳ ቴሌቪዥናችንን የከፈታችሁ ካላችሁ ወደ ኋላ መለስ ብለን ከማለዳ ጀምሮ ያለውን የሀዋሳ ስታዲየም የተካሄደ የሚገኘውን የ17ኛውን የብሔር ብሔረሰቦችና ህዝቦች ቀን በዓል ነው የተከታተላችሁ የምትገኙት። በአሁኑ ወቅት በጠቅላይ ሚኒስትር አብይ አህመድና ሌሎች ከእሳቸው ጋር ካሉ ከፍተኛ የስራ ኃላፊዎች በክቡር ትሪቡን ፊት እነዚህ የምትከታተሏቸው የተለያዩ የሀገሪቱ ብሔር ብሔረሰቦችና ህዝቦች ባህላዊ ጨዋታቸውን እያቀረቡ ማንነታቸውን የሚገልጹ ቁሳቁሶች እየያዙ እያሳዩና የበለጠ ኢትዮጵያውያን እርስ በርስ የሚተዋወቁበት መድረክ መሆኑን በሚያጎላ መልኩ እያሳዩ ያለፉ ናቸው። በዛሬው በዚህ በሀዋሳው ስታዲየም በክብር እንግድነት የተገኙት ጠቅላይ ሚኒስትር አብይ አህመድ እንግዲህ ንግግር አድርገዋል። በርካታ ነጥቦችን አንስተዋል። በተለይ አጀማመራቸው ለየት ያለ ነበር። ጠቅላይ ሚኒስትር አብይ በተለያዩ የሀገሪቱ ብሔሮችና ብሔረሰቦች ሰላምታ ነው ያቀረቡት በሁሉም ቋንቋዎች። ይህም አንድ ኢትዮጵያዊነትን የበለጠ ሊያጠነክር የሚችል መሆኑን ማሳያ ነው ሰላምታ የሰጡበት መንገድ ብሎ መናገር ይቻላል። ሌላው ጠቅላይ ሚኒስትር አብይ አህመድ ያነሱት እንግዲህ በውስጥም በውጭም በተለይ በውስጥ ያሉ ሰዎች
ኢትዮጵያውያን በተለይ የሚሰጠንን አጀንዳ መልስ ከመስጠታችን በፊት ለሚነሳው ነጥብ መጀመሪያ ባለቤቱ ማን ነው ምንድነው የተፈለገው የሚለውን ነገር ሰከን ብለን ማየት መቻል አለብን። ያን ማድረግ ከቻልን እየሰጡን ያለ አጀንዳ ኢትዮጵያ ሊነቀንቃት የሚችል አይነት አጀንዳ አይደለም። እኛ ወደፊት እየተጓዝን ነው። ኢትዮጵያ ምንም ይደረግ ምንም ብልጽግናዋ ይቀጥላል፣ ልዕልናዋ ይቀጥላል፣ አሸናፊነቷ ይቀጥላል የሚል ነጥብ አንስተዋል። ታሪክንም አንስተዋል። የተለያዩ ታሪኮች ይነሳሉ፣ የተለያዩ ትርክቶች ኢትዮጵያን በተመለከተ ይነሳሉ። የፈለገ ነገር ይባል ግን ይህ የኢትዮጵያዊነት ቀን የምናከብርበት የብሔር ብሔረሰቦችና ህዝቦች ቀን ላይ ሆነን መናገር የምፈልገው ነገር ምንድነው አሉ በተናጠል ጎልቶ ከመውጣት ይልቅ ኢትዮጵያን ከፍ ለማድረግ በጋራ እንንቀሳቀስም። ትናንትና የሚነሱ ነጥቦችን ለመማሪያ ብቻ እንወሰዳቸው፣ ያን ተጠቅመን ደግሞ ነጋችንን ማሳመር ይኖርብናል የሚል ነጥብ አንስተዋል። ታኬት ይቻለሽ። እውነት ነው። እንግዲህ በዚህ የብሔር ብሔረሰቦች ቀን ሲከበር አንተም እንዳልከው ተመስገን ይቅርታ በተናጠል የመስራት ሳይሆን አንድ ሆነን ሀገርን ማቆም እንችላለን። ዛሬ ላይ እንደዚህ ተሰብስበን ለመኖራችን ወይ ደግሞ ለመሰባሰባችን ምክንያቷ ኢትዮጵያ መኖሯ ነውና ለኢትዮጵያ ቀጣይነት በየጊዜው የሚገጥሙንን ችግሮች ለማለፍ የግዴታ አንድ መሆን መታየት መቻል አለብን። በተለያዩ በብዙ ማንነቶች ውስጥ አንድነትን መፍጠር እንደሚቻል ያሳየ ነው። እዚች ጋር አሁን ሀዋሳ ስታዲየም ላይ እንደምንመለከተው በርካታ ከተለያዩ ቦታ የመጡ ሰዎች የሀገር ልጆች የባህላዊ ትርኢታቸውን እያሳዩ ነው የሚገኙትና ለዚህ ደግሞ የኢትዮጵያ መኖር ወሳኝነት አለው። በኢትዮጵያ ዋርካ ስር ስንሆን ነውና የሚያምርብን አንድነታችንን የሚሸረሽሩ ጉዳዮች ላይ የሚሸረሽሩ ሀሳቦች ላይ ከየት ነው የመጣው ማን ነው ይሄንን ሊሰጠኝ ይሄን አጀንዳ ሊሰጠኝ የፈለገው የሚለውን ነገር ማየት እንዳለብን ነው ጠቅላይ ሚኒስትር አብይ አህመድ አጽንኦት ሰጥተው የተናገሩት። ሐዋሳ ከተማም እንዲሁም ደግሞ ለአዘጋጇ ሲዳማ ክልልም ይህንን የመሰለ ውብ ዝግጅት በማዘጋጀታቸው ምስጋናቸውን አቅርበዋል። እንግዲህ ሐዋሳ ስታዲየም ባልደረቦቻችን በጣም ብዙ ሁነቶችን ሊያስቃኙን ይችላሉ። ያነጋገሯቸው ሰዎች ካሉም በዜና ሰዓቶቻችን ላይ የነበረውን አሁን ላይ ያው ንግግሮችን ነው እየተከታተልን ያለ ነው። የታዳሚያንን ደግሞ ስሜት በዜና ሰዓቶቻችን ላይ ወደ ተመልካቾቻችን የምናደርስ ነው የሚሆነው። በጠቅላይ ሚኒስትር አብይ ከተነሱ ነጥቦች ውስጥ እንግዲህ የተለያዩ የሀገሪቱን ከተሞች አንስተው በርካታ ብሔር ብሔረሰቦች የሚኖሩባቸው ከተሞችን ያነሱትና የሁሉም ኢትዮጵያዊ ከተሞች መሆናቸውን የትኛውም ኢትዮጵያዊ በየትኛውም የኢትዮጵያ ከተማ ውስጥ መኖር እንደሚችልና የሁሉም ኢትዮጵያዊ ከተማ መሆኑን እንደዚሁም ደግሞ ኢትዮጵያ ደግሞ የሁሉም አፍሪካዊ መዳረሻ እንድትሆን እየሰራን መሆኑን ይህ ደግሞ ስራ በሰፊው እንደሚቀጥልና ኢትዮጵያ የአፍሪካ እምብርት ናት፣ ሁሉንም የማስተናገድ አቅሙም ችሎታውም አላት የሚል ነጥብም አንስተዋል። የኢትዮጵያን ጥንካሬ በተለያዩ መንገድ ገልጸዋል። ጠቅላይ ሚኒስትር አብይ ጠንካራ የሚባል በአሁኑ ሰዓት ከለውጥ ወዲህ የመከላከያም የፖሊስ ሰራዊትም በጣም ጠንካራ ነው ያሉ አሰራሮች በጣም በጠንካራና ተቋማዊና አደረጃጀት ባለበት ሁኔታ የተሰሩ ናቸው። ስለዚህ ዞሮ ዞሮ ፍቅርና መደመር የዘራች ኢትዮጵያ ናት እየተወለደች ያለችው። ስለዚህ የኢትዮጵያ ብልጽግና ነው፣ የኢትዮጵያ ልዕልና ነው፣ የኢትዮጵያ አሸናፊነት ነው። ይሄንን ደግሞ የምናበስርበትና የምናረጋግጥበት ከሰራናቸው ስራዎች አንጻር ይሄንን ልናበስር የምንችልበት ደግሞ ቀን ሩቅ አይሆንም። በዚህም ተገናኝተን ይሄን እንደምናበስራችሁ እርግጠኛ ነኝ የሚል ነገር አንስተዋል። ጠቅላይ ሚኒስትር አብይ ስለ ሰሜኑ ኢትዮጵያ ክፍልም አንስተዋል። በመንግስት በኩል ከፍተኛ ሰላሙን በበለጠውን ለማድረግና እድገቱን ለማስቀጠል ጥረቱ እንደቀጠለ አንስተዋል። ስለዚህ ይሄንን በተመለከተ ደግሞ ምንም ይባል ምንም በየትኛውም አቅጣጫ የሚነሱ የሚሰጡንን የቤት ስራዎች በደንብ አትኩረን ማየት መቻል አለብን። ይህን ደግሞ ማድረግ የምንችለው ስንተባበር ነው። ልዩነቶቻችንን ይዘን ውበት መሆኑን በመረዳት በመደመር ወደ ብልጽግና እየተጓዘች ያለችውን ኢትዮጵያ እውን ማድረግ መቻል አለብን። ስለዚህ ኢትዮጵያውያን በእርግጥ አሉ የተነሱ ያሉ ግጭቶችን የሰዎች ሕይወት ማለፍንም ያነሱበት ንግግራቸው ነበረ። እርግጥ ነው በአሁኑ ሰዓት አሳዛኝ ፈተና ገጥሞናል። አሳዛኝ ፈተና ቢገጥመንም ግን አሉ እናሸንፋለን። እናም ኢትዮጵያ ትበለጽጋለች፣ አትጠራጠሩም። የያዝነው እውነት ማጠፍና እንደዚሁም መሸነፍ እንደማይችሉ አረጋግጥላቸዋለሁ ሲሉም ቃል ገብተዋል። እዚህም እዛም የሚነሱ ዋልታ የረገጡ እሳቤዎች አሉ። ይሄ ደግሞ ለኢትዮጵያ አይበጅም እና ምንም ድንግዝግዝ ጨለማ ቢመስልም በጽናት በታላቅነት በዘላቂ ሰላም
ተስፋ የምትቆርጡ ሳትሆኑ ሪቫን የምትቆርጡ ዜጎች እንደምትሆኑ ተስፋለን። በዚህ መንፈስ መንግስት አበክሮ ይሰራል የሚል ቃላቸውን ሰጥተዋል። መልካም እንግዲህ ህገ መንግስቱ የጸደቀበትን ህዳር 29ን ታሳቢ በማድረግ የሚከበረው የብሔር ብሔረሰቦችና ህዝቦች ቀን 17ኛ ጊዜ እየተከበረ ነው የሚገኘው በሐዋሳ ህብረ ብሔራዊ አንድነት ለዘላቂ ሰላም በሚል እየተከበረ ይገኛል። በብዙ ስብጥር ውስጥ ያለችው ኢትዮጵያ ዛሬ በሐዋሳ ከፍ ብላ ደምቃ እያየናት ነው የምንገኘው። የተለያዩ ብሔር ብሔረሰቦች ተወካዮች በሐዋሳ በክቡር ትሪቢዩን በኩል ለእንግዶች የተለያዩ ባህላዊ ትርኢቶችን ባህላዊ ጭፈራዎችን እያሳዩ እያለፉ ናቸው የሚገኙት። ወደዛ እናመራና በጋራ ተከታትለን ከኛ ጋር ተመልሰን እንገናኛለን። At the Hawassa International Stadium with paraders now passing before the guest of honor in front of the tribune, with now paraders from the southern nations, nationalities and peoples region, the most diverse region in terms of its cultures and traditions, now making their way before the guest of honor, showing their beautiful cultural traditions, performances, musical equipment, and a great deal of rituals and amazing culture. የደቡብ ብሔር ብሔረሰቦችና ህዝቦች ክልል ትርኢትን ተከትሎ ሶማሌ ክልል ትርኢቱን ለማቅረብ ሰልፉን ስለሚቀላቀል በዚሁ መልኩ ሰልፋቸውን ይዛቸው እንድጠብቁን አስቀድመን ለማሳሰብ እንወዳለን። በዚህ አጋጣሚ በጣም በሚያምር መልኩ ይህንን የባህል ትርኢት እያደረጋችሁ ያላችሁ አካላቱና እዚህ የብሔር ብሔረሰብ ተወካዮች በተቻለ መጠን ፈጠን እያላችሁ የክቡር ትሪቢዩንን እንድታልፉልን እንጠይቃለን። ታይቴቲ ቶናለ ማልክሜሽ ኢትዮጵያ ተገዳጎሚና ማኒ ባሪ ቦጫሳ ለሜና ኦልሰ ለመኩመና ተናንተ ማሮ ተድሪ ኮፖሙ ሚትማንከ ሱፋቶኖ ሰውባተን ከራ ያኖ ቀራ ተዋርሽኒ አይርታና ፋንታኖ ታ ወዲቲ ተገዳጎሚና ማኒ ቆቆቢ ግዶሄ ዳኖ ብሔረሰቦቲ ሀሲሳኖ ሙዚቁ ማሳራንሳ ወይ ኡዱነንሳ ስርቡ ከዶንሳና ሶንሶንሳ ተከተ አልባኒ ሌልሻኒ አፋንታኖ አዋደዳ ቶናለ ማልክሜሽ ኢትዮጵያ ተገዳጎሚና ማኒ ሲዳሚ ቀሩ ከተሚራ ሐዋሳ ኢንተርናሽናል ስታዲየም ራስናና ባላንካ አቤት አዲስኖንከ ያባንተም አስተባባሪዎች በዚህ አጋጣሚ የባህል ቡድኖቹን ያቀረቡ ካሉት ውብ የሆነ ማንነትን የሚገልጽ ባህላዊ ጭፈራ አለባበሳቸው ጋር ሆኖ ነገር ግን ፈጠን ያሉ የክቡር ትሪቢዩንን ለተረኞች የለቀቁ እንዲያልፉ እንድታስተባብሩልን በዚህ አጋጣሚ እንጠይቃለን። ኢትዮጵያ በጣም ትልቅ ሀገር ናት ስንል ምክንያት አለን። ምክንያቱን ለማወቅ የፈለገ በዚህ ስታዲየም እንደው በጥቂቱ ብዙ ሳይጓዝ እንኳን መገኘት በቂው ሊሆን ይችላል። በብዙ ስብጥር ውስጥ የደመቀች ህዝቦቿ ለዘመናት በአንድነት ያቆዩት ሁሉም በራሱ ማንነት ኮርቶ በእጅጉ ግን በኢትዮጵያዊነቱ የበለጠ ተማምኖ ለአንድ ሀገር በተጠየቀው በተሰለፈበት መስክ ሁሉ የሚተባበርላት ሀገር ባለቤት ነውና በዚህ ጸጋችን የበለጠ ልንኮራ ይገባል። መኩራት ብቻ አይደለም፣ ችግሮቿን አይተን ክፍተቷን አይተን በሚጠበቅብን መንገድ ሁሉ አለው ልንላት ግድ ይለናል። ይሄን ቃል ኪዳናችንን የምናድስበት ዕለትም ጭምር ነው ይሄ በዓል። Yes, on this wonderful day, Ethiopia shows to the world its beautiful mix of people with their cultures, traditions, amazing customs to the world. Here at the Hawassa International Stadium, Ethiopia, the grand Ethiopia, is being shown in a small place with diverse nations, nationalities and peoples coming from all around the country, being the ambassadors of their respective cultures, traditions, and coming in this colorful event, ladies and gentlemen. Now the paraders are passing before the guest of honor. At the moment, paraders from South nations, nationalities and peoples region comprising of Kambata, Tambaro, Donga, Burji, Konso, Basketo, Gofa, Oida, Alle, Yem, Kore, Hadia, Gamo, Gidicho, Zeise, Morle, Braille, Hamer, Koeigu, Baja, Samai, Nyangatom, Male, Bodi, Dasenech,
Dima, Mercy, Kara, Ari, Bena, Erbore, Kusume, Mosie, Mashole, Derashe, Mareko, Kabena, Gurage, Wolaita, Gedo, Halaba, and Silte are now passing before the guest of honor, with the paraders from the Somali region lining up just behind. የደቡብ ብሔሮች ብሔረሰቦችና ህዝቦች ክልልን በመወከል ትርኢት ለማቅረብ እዚህ የተገኙ ትርኢት አቅራቢዎች ትርኢታቸውን እያቀረቡ በስታዲየሙ ዙሪያ እያለፉ ይገኛሉ። በዚህ መንገድ ስንተዋወቅ እንከባበራለን። ስንከባበር ለአንድ ሀገር ትልቅነት፣ ለአንድ ሀገር ሀያልነት ያለንን ሁሉ ያለ ስስት ማዋጣት እንችላለን። ይህንኑ ነው የምትፈልገው ሀገራችን፣ ይህንኑ ነው የምትኮራበት ኢትዮጵያችን። ከየአካባቢው የመጣችሁ ለዚህ ፕሮግራም ድምቀት አልባሳችሁን፣ ውዝዋዜያችሁን፣ ጭፈራችሁን፣ መገልገያ ቁሳቁሳችሁን፣ ምግባችሁን፣ የኑሮ ዘይቤያችሁን ምኑ ቅጡ የቱ ተጠርቶ የቱ ይቀራል? እነኚህን ሁሉ የኩራት ምንጮች ለማሳየት እዚህ የተገኛችሁ ሁላችሁም ታምራላችሁ፣ ኢትዮጵያን ተወክላላችሁ። እንግዲህ ክቡራትና ክቡራን 17ኛውን የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች በዓል በዚህ በሲዳማ ክልል ርዕሰ መዲና ሀዋሳ ከተማ በተለያዩ ድምቀቶች እየተከበረ እናንተም እየተካተላችሁ ትገኛላችሁ። በግራ በቀኝ እንደምታያቸው እንግዲህ የተለያየ ቋንቋ፣ የተለያየ ባህል፣ የተለያየ እሴት፣ የተለያየ ወግ፣ የተለያየ ስርዓት ያላቸው የተለያዩ ኢትዮጵያውያን ዛሬ ቀናቸውን እያከበሩ ነው የሚገኙት። እጅግ በጣም ከለርፉል የሆኑ ትርኢቶችን እያያችሁ እንደሆነ እምነቴ ነው። አሁንም ይቀጥላል። በተለይ እንደዚህ ያሉ ክብረ በዓላት በሚከበሩ ጊዜ ባህል፣ ወግ፣ ስርዓትና ቋንቋ የሚከወንበት እንደመሆኑ መጠን ራሱን የቻለ ልዩ ስሜት፣ ልዩ ደስታ የሚፈጥር ነው። እውነት ነው። እንግዲህ እዚህ ሀዋሳ ስታዲየም ኢትዮጵያን ከተለያዩ አካባቢዎች የወከሉ የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ተወካዮች ተገኝተው የተለያዩ ባህሎቻቸውን፣ ወጋቸውን፣ አለባበሳቸውን፣ ጭፈራቸውን እያሳዩ ነው የሚገኙት። አሁን ላይ እንደምትመለከቱት ተመልካቾቻችን በተለይ ከደቡብ ብሔሮች ብሔረሰቦችና ህዝቦች ክልል የተውጣጡ የተለያዩ ብሔረሰቦች በዚህ ባጠገባችን እያለፉ ባህላቸውን እያስመለከቱ ነው የሚገኙት። እጅግ ያማረ የተዋበ ኢትዮጵያዊነት ማለት በጣም ብዙ ቀለም ያለው በብዙ ቀለም ውስጥ ደግሞ አንድነትን የምትመለከትበት እንደሆነ ይህ አሁን እያየነው አሁን እየተካሄደ ያለው በዓል ማሳያ ነው። አዎ፣ ሌላው ማሳያ በነገራችን ላይ በአንድ ክልል ውስጥ የተለያየ ብሔር ብሔረሰቦች መኖራቸው ነው። ቀደም ሲል ማይ አንቺም እንደገለጽሽው በደቡብ ብሔር ብሔረሰቦችና ህዝቦች ክልል ውስጥ እጅግ በጣም ብዙ ስብጥር ያለው ብሔር ብሔረሰብ ይኖራል። የዛ ውበት፣ የዛ ድምቀት፣ የዛ ማንነት ኢትዮጵያን የሰራ አካል ነው። አሁንም የምትመለከቱት የተለያየ አጨፋፈር፣ የተለያየ ስርዓት፣ የተለያየ አልባሳት፣ የተለያየ ማንነት፣ የተለያየ ባህል ያላቸው ኢትዮጵያውያን ናቸው። እነዚህ ትርኢቶች እንግዲህ ምናልባትም ኢትዮጵያ የባለብዙ ብሔርና የባለብዙ ማንነት ሀገር ስለመሆኗ የሚያሳይ እነዚህ ህዝቦች ደግሞ በጋራ ቆመው ሀገር ለመገንባት፣ ሀገር ለማሳደግ፣ ሀገር ለማበልጸግ ይሄን ልዩ እድል የሚጠቀሙበትን ማንነትን መገንባት እንዳለባቸውም የሚያመላክት ነው። አዎ፣ የዘንድሮ የብሔር ብሔረሰቦች ቀን በዓል ሲከበር መሪ ቃሉ ህብረ ብሔራዊ አንድነት ለዘላቂ ሰላም የሚል ነው። እዚህ እየተመለከትን ያለነው ብዝሃነት፣ ህብረ ብሔራዊነት ይህም መሪ ቃል የሚያረጋግጥ ሆኖ አግኝተነዋል። እንግዲህ ኢትዮጵያውያን ብዙ ነን፣ በብዝሃነት የተሞላነን። ህብረ ብሔራዊ ሲባል ብዛትንም ብሔርንም አንድ ላይ አጣምሮ የያዘ ቃል ነውና ያንን የምንመለከትበት በዓል ሆኖ ደምቆ እየተካሄደ ነው የሚገኘው። ኢትዮጵያውያን ደግሞ ያለንን ልዩነት አቻችለን እንዴት አብረን መቀጠል አብረን መኖር እንችላለን የሚለውንም በዚሁ እያሰብን እንድንቀጥል የሚያመላክት ጭምር ነው። እውነት ነው። ብዙ እድሎች ያሉባት ኢትዮጵያ ለማደግም ከዚህ በላይ ለመመንደግም ከዚህ በላይ ለመበልጸግም ከዚህ በላይ ደግሞ አቃፊ ሆኖ በሁሉም የሀገራችን አካባቢ የሚታዩ ባህልና ወግ ስርዓትና ሴቶችን ለማሳደግ ሲባል ብዙ መስራት የምንችል ከሆነ ምናልባትም በዓለም አቀፍ ደረጃ ሌሎች የዓለም ሀገራት እንዳላቸው ውበት ያክል በዩኔስኮ የሚመዘገብበት አሁን በተለያዩ አካባቢዎች የኢትዮጵያ ጌጦች፣ የኢትዮጵያ ማንነቶች፣ የኢትዮጵያ መለያዎች፣ የኢትዮጵያ ውበቶች ሲመዘገቡ እናያለን። እንደዚህ ያለ የብሔር ብሔረሰብ ጌጥ ደግሞ እንደዚህ ያለ የብሔር ብሔረሰብ ማንነት ደግሞ ለሀገር ህልውና፣ ለሀገር ክብር፣ ለሀገር ልዕልና በጋራ የመቆምን እሴት ሁሉ የምናስተምርበት የተለያየ ጥናትና ምርምር የምንሰራበት
ይልቁንም ኢትዮጵያውያን በጋራ ቆመው ደግሞ ሀገራቸውን ወደ ተሻለ ምዕራፍ የሚያሻግሩበትን እድል የሚፈጠርበት ልዩ ትርኢት ነው እየታየ የሚገኘው። ከኋላ እንደምታያቸው አሁንም በተለያየ አልባሳት በተለያየ ማንነት በተለያየ ውበት ደምቀው የምታያቸው ኢትዮጵያውያን ስርዓታቸውንና ወግ ስርዓታቸውን ማንነታቸውን እያሳዩ እያለፉ ነው የሚገኙት። የኢትዮጵያ ቴሌቪዥንም ይህን ትርኢት ማስመልከቱን ይቀጥላል። እንቀጥላለን። ተመልካቾቻችን አሁንም የኢትዮጵያ ቴሌቪዥንን ተከታተሉ። ሌሎች ደግሞ ከመድረክ የተሰሙ ንግግሮች ነበሩ። የዛሬ የ17ኛው የብሔር ብሔረሰቦች ቀን የክብር እንግዳ ጠቅላይ ሚኒስትር አብይ አህመድ ያስተላለፉት መልእክት አለ። የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገርም እንዲሁ ያስተላለፏቸው መልእክቶች አሉ። ወደ በኋላ ላይ ደግሞ ተመልሰን ምን ጉዳዮች ተነሱ የሚለውን ለተመልካቾቻችን እናደርሳለን። አብራችሁን እንድትሆኑ በድጋሚ ጋብዛችኋለን። ትርኢቶች እየተከታተላችሁ የኢትዮጵያ ቴሌቪዥንን በመላው ዓለምም እየተከታተላችሁ አብራችሁ እንድትዘልቁ በድጋሚ እንጋብዛለን። ወደ በኋላ ላይ እንመለሳለን። ታስተባብሩ መልእክት ማስተላለፍ እንወዳለን። ከቤኒሻንጉል ክልል በማስከተል የደቡብ ምዕራብ ኢትዮጵያ ክልል ብሔር ብሔረሰቦች ትዕይንታቸውን እንመለከታለን። Ladies and gentlemen, now paraders from the Somali region are approaching the center stage, showcasing their traditional dances and traditional costumes and attires. A beautiful show of culture, a proud nation with a mix of diverse cultures, traditions, peoples, nations, nationalities. Here for the 17th edition of the Nations, Nationalities and Peoples Day celebration at the Hawassa International Stadium. የሶማሌ ክልልን ተከትሎ ቤኒሻንጉል ክልል ቤኒሻንጉል ጉሙዝ ሽናሻ ማኦ ኮሞ እየተቀበልናቸው ክብረተ ትርብኔ አልባን ሰአን ኖሪ ሱማለ ተቆቆቢ ቡዱ ጋሞቲ ኢንሳኒ አንቺ ተካኤንትን ነው አቶኒ አንተ ገደኖን ሰጋሪኒ ዳንቹ ጋሪኒ ሰአን ነው ሰአናንሪ ዳንቹ ጋሪኒ ያና ጉድንክኒ ቡሪ ትነሳአናን ገደ ጣምነም በልዩነት የደመቀ በአንድነት የበለጠ የጠነከረ የከበረ ማንነት ያለን ህዝቦች ነን። በዚህ ሁሉ ክብር በዚህ ሁሉ ማንነት በዚህ ሁሉ አቅም ውስጥ ኢትዮጵያን ትልቅ ለማድረግ ቃል ኪዳናችንን እናድስ። እንደዚሁ እንዳማረብን ትርኢቶቻችንን እያቀረባችሁ ያላችሁ የባህል ልዑካን ቡድን ፈጠን እያላችሁ እንድታልፉ እንጠይቃለን። እያስተባበራችሁ ያላችሁ አካላትም በተቻለ መጠን ቶሎ እንዲያልፉ እንድታረጉልን በዚህ አጋጣሚ እንጠይቃለን። Cultural ambassadors from the Somali region have now taken the center stage and then now being followed by cultural troops from the Benishangul region comprising of Benishangul, Gumuz, Shanasha, Mao and Komo nations and nationalities. ከቤኒሻንጉል ክልል ቤኒሻንጉል ጉሙዝ ሽናሻ ማኦ ኮሞ ትዕይንታቸውን በማቅረብ ላይ ይገኛሉ። እነሱን ተከትሎ የደቡብ ምዕራብ ኢትዮጵያ ክልል ጫራ፣ ናኦ፣ ከፊቾ፣ ኮንታ፣ ቤንች፣ ሸኪቾ፣ ሼኮ፣ መዠንገር፣ መኤኒት፣ ዴዝ፣ ሱሪ፣ ዝልማሞ፣ ዳውሮን እየተቀበላችሁልን የደቡብ ምዕራብ ኢትዮጵያ ክልልን በመወከል ጫራ፣ ናኦ፣ ከፊቾ፣ ኮንታ፣ ቤንች፣ ሼኮ፣ ሸኪቾ፣ መዠንገር፣ መኤንት፣ ዲዝ፣ ሱሪ፣ ዝልማሞና ዳውሮ ትዕይንታቸውን እያቀረቡ የሰልፉ አንድ አካል ሆነዋል። ይሄ ሁሉ ስብጥር ውበትን፣ አንድነትን፣ አገር ማስቀጠልን በልዩነት ውስጥ ደምቆ መታየትን ለራስ ብቻ ሳይሆን ለመላው ዓለም ያለን ጸጋ ትልቅ እንደሆነ ተዝቆ ማያልቅ ስለመሆኑ ምስክርነት የምንሰጥበት መድረክ ሆኖም ያገለግላል። ይህ የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች በዓል ቀን ተቾ ኮኒ ጉዱማልራ ተነ ባሰራ ዳርጋ ማደካ እንትን ቡዱም ሊሞስል ልሻነው ወዲዲ ጋልችሜ ሃሩ ቆቆቢ አድንታኒ ዳንቹ ጋሪኒ
ትሪቡኔት አልባኒገ ሰዓቴ ዶጓናት ነው ለወገሻ ስዳሙ ቆቆቢ ኮነ ወዲዲ ገልችሚ ቆቆባ ወሲን ስራነ ወይቴ ለወገ አታሽ ያኖሲ ባይረኝ ሲንኖ ቱሎቢ ያል 17ኛው የብሔር ብሔረሰቦችና ህዝቦች ቀን በሲዳማ ክልል በውቢቷ ሀዋሳ በዚህ ስታዲየም ውስጥ እጅግ በደመቀ መልኩ እየተከበረ ነው የሚገኘው። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ጫራ፣ ናኦ፣ ከፊቾ፣ ኮንታ፣ ቤንች፣ ሼኮ፣ ሸኪቾ፣ መዠንገር፣ መኤኔት፣ ዴዝ፣ ሱሪ፣ ዝልማሞና ዳውሮ ተቀበሉልን። Ladies and gentlemen, now the Benishangul region cultural ambassadors are giving way to the cultural group coming from the southwestern Ethiopia region, the latest addition to the Federal Republic at a regional level, comprising of Chara, Nao, Kaficho, Konta, Bench, Sheko, Shekicho, Mezhenger, Meent, Diz, Suri, Zilmamo, and Daro nations and nationalities, now boasting their traditional cultures, dance, music, and traditional attires. የሁሉ ውበት የሁሉ ስብጥር እጅግ የሚያምር እጅግ የሚያስደምም እጅግ ለዓለም ማህበረሰብ ጭምር አዲስ ነገር የሆነ ዛሬ ራሳችንን ኢትዮጵያዊነታችንን ማንነታችንን በጋራ መተባበራችንን በጋራ መስራታችንን ለዓለም ማህበረሰብ የምናሳይበት ከነበርንበት ሁሉ በድል የወጣንበት ፈተናዎቻችንን አሸንፈን በድል ጸንተን በአንድነት የቆምንበት ነውና የብሔር ብሔረሰቦች ቀን በልዩ ሁኔታ ሲከበር አሁንም ለዘላቂ ሰላማችን ለጋራ ሀገር ግንባታችን መሰረት እያስቀመጥን ሊሆን እንደሚገባ ቃል የምንገባበት ጭምር ነው። ሞልቶ የተትረፈረፈው በስብጥር የደመቀው ከራስ አልፎ ለሌሎች መትረፍ የሚችለውን ሀብታችንን እኛ አውቀነዋል ወይ? አውቀን ተጠቅመንበታል ወይ? ተጠቅመንበት ሀገር እያሳደግን ነው ወይ የሚለውን ሁላችንም ለአንድ ደቂቃም ቢሆን እስቲ እንጠይቀው። ጠይቀን መልሱን የእውነት ከራሳችን ጋር እንመልሰው። በዚህ ሁሉ መነቃቃት ውስጥ እንድናልፍና ለሀገር አንድ ጠጠር ማበርከት እንድንችል የሚደረግ ጥረት አንዱ አካል ነው። ህዝቦች እንዲከባበሩ፣ ህዝቦች እንዲተዋወቁ፣ ህዝቦች እንዲገናኙ ያላቸውን ብዙ ጸጋና ሀብት ጥቅም ላይ ማዋል እንዲችሉ ለማድረግ ያለመም ጭምር ነው። የደቡብ ምዕራብ ኢትዮጵያ ክልል ጫራ፣ ናኦ፣ ከፊቾ፣ ኮንታ፣ ቤንች፣ ሸኮ፣ ሸኪቾ፣ መዠንገር፣ መኢኔት፣ ዴዝ፣ ሱሪ፣ ዝልማሞና ዳውሮ ያለፉ ነው። እነሱን ተከትሎ የትግራይ ክልል ትግራዋይ፣ ኢሮብ፣ ኩናማ ተቀበሉልን። Yes, ladies and gentlemen, amazing Ethiopia is a cultural museum of the world, and today it's shining brighter than ever at this celebration of the 17th edition of the nation's nationalities and peoples day, happening here in the capital of the Sidama regional state at the Hawassa International Stadium. And some of the key messages of the celebration of the day that is happening under the theme Our Unity in Diversity for Our Sustainable Peace include national dialogue and consultation for sustainable peace. Our diversity is the foundation of our unity. Our diversity-based unity is the pillar of our sustainable peace. Respect for the rule of law is the foundation for sustainable peace. Ladies and gentlemen, once again, welcome to the 17th edition of the nation's nationalities and People's Day celebration here in Hawassa City. ህብረ ብሔራዊ አንድነታችን ለዘላቂ ሰላማችን በሚል መርህ 17ኛውን ዙር የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ቀን በውቧ ሐዋሳ ከተማ ዓለም አቀፍ ስታዲየም ውስጥ በታላቅ ድምቀት እያከበርን ነው። የሲዳማ ክልል 17ኛውን ዙር በዓል በዚህ በደመቀ መልኩ እያከበረ ይገኛል። በማስከተል የትግራይ ክልል ብሔረሰቦችን እየተመለከትን እንገኛለን። ትግራዋይ፣ ኢሮብ፣
ኩናማ ትርኢታቸውን በማቅረብ በክቡር ትሪቢዮን ፊት ይገኛሉ። Now taking the center stage, ladies and gentlemen, is cultural ambassadors from the Tigray region, comprising of Tigray, Irob, and Kunama. Ta kobicho kibrete tribune albani lenketani sa'anori Tigrayte ወይ ትግራዋይ ምቴን እክተካ እንትኒ ኢሮብ አቶኒ ነው ትግራይ ዱቹን ኩዳንቹ ጋርኒ ኢትዮጵያ hanqafidhe baxillunni mimmiton sa'amattite tenne tonara malkimeshi Itophiyu tagata goominna manni ayrinyu barra afantinoreeti la'nay nommo kuni barrinom albagira gobbanke bunshetenni gatinse gibbo hedhuro amalamme hunquuqqama hedhuro mimmitu ledo hasaambe tidhate mittimmanke xaarotenninna yootenni sigiisi'neemmo barraati kuni barri yoote anganke wone dagankera ወዳኑን ሎንሴሞ ገደ ቃለኔሞ ባራይካኖ ገደ ሄዶንከ የትግራይ ክልል ትግራዋይ ኢሮብ ኩናማን ተከትሎ የኦሮሚያ ክልል ኦሮሞ ህብረ ብሔራዊ አንድነታችን ለዘላቂ ሰላም 17ኛው የብሔር ብሔረሰቦችና ህዝቦች ቀን መሪ ሐሳብ ሆኖ በዚህ በሲዳማ ክልል በውቢቷ ሐዋሳ በደመቀ መልኩ ህብረ ብሔራዊነቱን ጠብቆ እጅግ ባማረ መልኩ በርካታ ትውፊቶች፣ በርካታ ማንነቶች፣ በርካታ አጋጋጦች ያጨፋፈር ባህላዊ የሆኑ ስልቶችን እየተመለከትን ነው የምንገኘው። ከበስተቀኛችን ደግሞ እጅግ ባማረ መልኩ ድጋፉ እንደቀጠለ ነው የሚገኘው። አሁንም በዚህ ስታዲየም የብሔር ብሔረሰቦች ቀንን በደመቀ መልኩ ያከበርን ነው። የኦሮሚያ ክልል አሁን ላይ ተቀበሉልን ኦሮሞ ጣ ያነራ ኮነ ዳርጋ ማተደንቀታን ዳጋን ኖሪ ኦሮሚዮ ቆቆዊ ቡዱና አቶኖ ድራሙ አቶ ጋሞተኒ ሌልሻኒ ለንቀታን አፋንታኖ ዳንቹ ጋርኛ ደንከ As the paraders from the Tigray region are leaving the center stage, coming on is the culture troupe from the Oromia regional states, the Oromo nation, taking the center stage in this show of the nation's nationalities and People's Day celebration. የተለያዩ ትርኢቶችን ትዕይንቶችን እየተመለከትን ሀገር ያላትን እምቅ ሀብት በዚህ ውስን ቦታ ላይ ለማየት እየሞከርን እየተነቃቃን እየተደሰትን ቃላችንን እያደስን ነው የምንገኘው። የኦሮሚያ ክልል የባህል ትርኢት አቅራቢዎች በክቡር ትሪቢዩኑ ፊት ለፊት ትርኢታቸውን እያቀረቡ ይገኛሉ። ለዘላቂ ሰላም የሰሩ በአንድነት ያበቡ ኢትዮጵያን ከፍ ያደረጉ የብሔር ብሔረሰቦችና ህዝቦች ቃል እየተቀባቡ የበለጠ የተዋወቁ የበለጠ ሀገር ለመገንባት እቅዶችን እየያዙ እየተነጋገሩ የሚያሳልፉበት የብሔር ብሔረሰቦችና ህዝቦች ቀን በደማቅ ሁኔታ በዚህ በሐዋሳ ዓለም አቀፍ ስታዲየም እየተከበረ ይገኛል። የኦሮሚያ ክልል ትርኢቱን በማቅረብ ላይ ይገኛል። አለባበስ፣ ቋንቋ፣ ባህል፣ ጭፈራ፣ የኑሮ ዘዬ ብዙ ዝርዝረን ማንጨርሳቸው ሀብቶች ባለቤት ኢትዮጵያ። የኦሮሚያ ክልልን ተከትሎ አፋር ክልል አፋር በባህሉ መሰረት የኦሮሚያ ክልል ባህል ትርኢት አቅራቢዎች የምረቃ ስነ ስርዓት አድርገዋል። እናመሰግናለን። የኦሮሚያ ክልልን ተከትሎ አፋር ክልል ትርኢቱን በማቅረብ ላይ ይገኛል። የባህል ቡድን አባላቱ የተለያዩ የትርኢት መገለጫዎቻቸውን እያሳዩን ይገኛሉ። Cultural ambassadors from the Oromia regional state, the Oromo nation, have now
shown their traditions, cultures, music, and also a ritual of leading the way to the next regional state in line, which is Afar, coming on to rock the center stage in a show of their beautiful dances. Ta Oromote ilama budu shikish densan darga matinori namere tinori Affarete budu gamoti Affar dinu danwete wata darotao dano chete manna ikite gobankara kyo kalake umonsa tom qimate saise witino rodu wanketna loga galatne ህዝቦች የያዙትን አብሮነት እንዲያጸኑ ለማድረግ ከልዩነት ይልቅ አንድነት እንዲጎለብት ለማድረግ ከጥላቻ ይቅር ፍቅር እንዲሰፍን ይቅር መባባል እንዲኖር በጋራ ሀገር ለመስራት በጋራ ሀገርን ለማጽናት የብሔር ብሔረሰቦችና ህዝቦች ቀን ያንን ታሳቢ አድርጎ በድምቀት እየተከበረ ነው የሚገኘው። በህብረ ብሔራዊነት የደመቀው ማንነት በህብረ ብሔራዊነት በአንድነት የዘላቂ ሰላም በትጋት መስራትን የሚጠይቅበትን በማመላከት ነው እየተከበረ የሚገኘው። በድጋሚ እንኳን ለ17ኛው የብሔር ብሔረሰቦችና ህዝቦች ቀን በሰላምና በፍቅር አደረሳችሁ። በማስከተል በዚህ ዓለም አቀፍ የሲዳማ የሐዋሳ ስታዲየም ያከበርን የምንገኘውን 17ኛው ዙር የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች በዓል በማድመቅ የክልላቸውን ትርኢት ለማሳየት በእንግዶች ፊት በዓሉን እያደመቁ የሚገኙት እውቅና ለመስጠት ዝግጁ ናችሁ? ዝግጁ ናችሁ? የበዓሉ አዘጋጅ ሁላችንንም እንኳን ደህና መጣችሁልን ብለው የተቀበሉት ሲዳማ ክልል ሲዳማ እናመሰግናለን። ይሄ ሁሉ የኢትዮጵያ ሀብት ስብጥሩ ብዙ ነው፣ ልዩነቱ ድምቀት ነው፣ ውበት ነው። ነገር ግን ሲደመር አንድ ኢትዮጵያ ነው። ኢትዮጵያን የምትወዱ ሁሉ ትስማማላችሁ? አንድ ኢትዮጵያን በዓለም አደባባይ ክብሯን፣ ዝናዋን፣ እድገቷን የምትመኙ ሁሉ ያላትን ሀብት ለመጠቀም ዛሬ ነገ አትበሉ ሚለውን ደግመን ደጋግመን በኩራት የምንናገረው መልእክታችን ነው በዚህ ዕለት። And finally, but more importantly today, ladies and gentlemen, the paraders from the Sidama regional state, Sidama! Ta yanara ayrado kubret ribna albani sa'ani afamano tenne tonala malkimeshi Ethiopia daga gominna manni ayrinyun ayranno gede tenne stadium era asino Sidamu daga rikivano budugamo awalle dakni. Sidama is the host of the 17th edition of the Ethiopian Nations, Nationalities and Peoples celebration happening here, the day being colorfully celebrated here as a culmination of weeks and weeks of celebrations of the day in different assortments around the country, and now culminating by a celebration here in the host city, Hawassa city, the capital of the host nation, the Sidama regional state. ይሄ ትርኢት እየተጠቃለለ ነው የሚገኘው። ክቡራትና ክቡራን በስታዲየም ውስጥ የምትገኙ እንግዶቻችን፣ የዚህ በዓል ተሳታፊዎች፣ የባህልና የትርኢት አቅራቢ ቡድን አባላት ፕሮግራማችንን ለማጠቃለል አንድ መርሃ ግብርን መፈጸም ስለሚኖርብን በያላችሁበት ተረጋግታችሁ እንድናያችሁ በታላቅ አክብሮት እንጠይቃለን። ፕሮግራማችንን በይፋ ለማጠናቀቅ አንድ መርሃ ግብርን እንፈጽማለን። የባህል ቡድን አቅራቢ አባላት
የተለያዩ ትርኢቶችን ስታቀርቡ የነበራችሁ ቡድን አባላት፣ በዚህ ስታዲየም ያላችሁ የበዓሉ አክባሪ ተሳታፊዎች ኮንኒ አንቺነ ካነንቲኒ ቡዱኒ ዳንቹ ጋሪኒ ባሉንኩ ተጎሙና ዳጋ ሳኤ ቀልቲኖና ጣጋታኖን ከቲ ባይራና ሚቶ አሶቴቲ ኮነ አሶቴ ቅጤስነ ንንከ ቢዶን ክነ ብድራ ኢልሻተ ጄፎተ ሚሊሞ ዱምባን ያስነ ሞዳፎ ባሉንኩ ቅናብነ አጋርትናኒ ሚትቹ አሶቲ ጫላ ጋተኖንከ ሁላችሁንም እዚህ የባህል ኪነት ቡድኖ የባህል ተወካይ ቡድኖች የህብረ ብሔራዊ አንድነት በተጠናከረ መልኩ እንዲቀጥል የራሳችሁን ማንነት የራሳችሁን ባህል አጋቂያጥና ዜማዎችና አጨፋፈር ስልተምልቱን ሁሉ ላሳያችሁን በክቡር ትሪቢዩን ሁሉ ፊት ላለፋችሁ እጅግ አድርገን እናመሰግናለን። በማስከተል አንድ መርሃ ግብርን ምንፈጽም ይሆናል። ይሄንን መርሃ ግብር በመፈጸም ፕሮግራማችንን ምናሳርግ ይሆናል። በሲዳማ ባህል መሰረት ጀግና ለሚባል ሰው የሚሰጥ የክብር ስጦታን መስጠት ይሆናል። ይሄ ስጦታ ለክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የሚበረከት ይሆናል። የሚያበረክቱልን ደግሞ የተከበሩ አቶ ደስታ ሌዳሞ የሲዳማ ክልል ርዕሰ መስተዳደር እንደዚሁም ክብርት ወይዘሮ ፋንታዬ ከበደ የሲዳማ ክልል ምክር ቤት አፈ ጉባኤ ይሆናሉ። በታላቅ ድምቀት እኛ እያጀብን ይሄንን ስጦታ እንዲቀበሉ እናደርጋለን። Excellencies, ladies and gentlemen, the 17th edition of the Nation's Nationalities and Peoples Day celebration happening here at the Hawassa International Stadium is almost coming to an end, with only one more final event happening now. The people and government of the Sidama regional state would like to cordially confer a gift to His Excellency, the guest of honor, Prime Minister Dr. Abiy Ahmed, to be presented by the regional state's president, His Excellency Ato Desta Lidamo, and the region council's speaker of the house, Her Honorable Wizaro Fantaye Kabeda. The gift will now be given to His Excellency, the guest of honor. Ta konnichini anchine kanentini Ethiopia Federal Democratic Republic President Taklay Minister Chinkara Kubur Dr. Abiy Ra Uinaniti Afanshu program ekitano konne afansha gumul sisanori Sidamu Kokovi Karu President Chi Ayradu Kala Desti Ledamona Sidamu Ayrado Daga Amalete Mini Songafite Baba Fantaye Kabedati Ayrado Barru Wasincho Iknoa Kubur Dr. Abiy Ali Danchugarini Ayrise Uitano Avansha Dargamatsi Sanogede Halchinem የሲዳማ ህዝብና መንግስት ለጠቅላይ ሚኒስትር አብይ አህመድ ያላቸውን ክብር ያላቸውን ፍቅር ሀገሪቱ ከነበረችበት ሁኔታ እንዲያሻግሩ ያደረጉበትን ጥበብ የተሞላበት አመራር ላሳዩት ቆራጥ የጀግና አመራር በሲዳማ ባህል የሚሰጥ የጀግና ስጦታ ለክቡር የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ የሲዳማ ህዝብና መንግስት ናቸው ያበረከቱት። Ladies and gentlemen, now the people and government of the Sidama regional state have conferred the most prestigious gift of the regional state in honor of the great respect they have to His Excellency, the Prime Minister of the Federal Democratic Republic of Ethiopia, Dr. Abiy Ahmed. ይሄ ስጦታ በክብር እየተከናወነ ይገኛል። ይሄ እየተደረገ ደግሞ የመከላከያ ሙዚቃ ማርሽ ባንድ ፕሮግራሙን በይፋ በክብር ለማጠናቀቅ የሀገራችንን የኢትዮጵያ ሕዝብ መዝሙር በታላቅ ድምቀት ለመዘመር በዝግጅት ላይ ስላለ እባካችሁ ሁላችሁም በኢትዮጵያዊ ጨዋነት ባላችሁበት ቆማችሁ የሀገራችንን የኢትዮጵያ ሕዝብ መዝሙር እንድንዘምር በታላቅ አክብሮት እንጠይቃለን።
የኢፌዴሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ ከሲዳማ ህዝብና መንግስት እየተበረከታላቸው ያለውን ስጦታ እየተቀበሉ ነው የሚገኙት። 17ኛው የብሔር ብሔረሰቦችና ህዝቦች ቀን በደመቀ መልኩ በሀዋሳ ዓለም አቀፍ ስታዲየም ተከብሮ እንግዲህ ሊጠናቀቅ ጥቂት ደቂቃዎች ብቻ ይቀሩታል። ክቡራትና ክቡራን እንግዶች ሁላችሁም በያላችሁበት ተቃውሙልናላችሁ። የፕሮግራማችን ማሳረጊያ የሚሆነው የኢትዮጵያ ብሔራዊ ህዝብ መዝሙር ስለሚሆን ሁላችንም እዚህ የተገኘ ነው በልዩነታችን ውስጥ የደመቅ ነው፣ በአንድነታችን የኮራ ነው፣ በሀገራችን በታላቋ ኢትዮጵያ ነውና ኢትዮጵያን ወደሚያከብረው የህዝብ መዝሙር ለማለፍ ራሳችንን እናዘጋጅ። Honorable ladies and gentlemen, participants of the 17th edition of the nation's Nationalities and People's Day celebration happening here in Hawassa, will now finalize this grand celebration with the national anthem of the people of Ethiopia to be presented by the National Defense Forces marching band. ታኮኒችን ያንቺነ ኢትዮጵያውንታ ብሔራዊ ፋርሶ ጄፎቴ አድኔሞ ሚቶንስቴ ጃባስቴ ኦንከታ ጋምባስቴ ግልቃስቴ ኦንከ ጎባ ብሔራዊ ፋርሶሴ ለዶ ፋርስናና ብሔራዊ ማርሸተ ጋሞ ተነን ጉሙልሲሳን ፕሮግራማችንን በታላቅ ድምቀት እንድናጠናቀቅ ስላደረገን እናመሰግናለን። የኢፌዴሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድና ሌሎች ከፍተኛ የፌዴራልና የክልል የመንግስት ስራ ኃላፊዎች በተገኙበት 17ኛው የብሔር ብሔረሰቦችና ህዝቦች ቀን ህብረ ብሔራዊ አንድነት ለዘላቂ ሰላም በሚል መሪ ሀሳብ እጅግ በደመቀ መልኩ ባዘጋጇ ሲዳማ ክልል ውቧ ሀዋሳ በደመቀ መልኩ ተካሂዶ ተጠናቋል። በዚህ በዓል መከበር በድምቀት መከበር የባክግራውንድና የማስፖርት ትርኢት እንዲሳካ ያደረጉ የሲዳማ ክልል ምክር ቤት፣ የሐዋሳ ከተማ ትምህርት ቢሮ፣ የሐዋሳ ከተማ ኢትዮጵያ ትቅደም፣ የታቦር የቤተልሔምና የሐይቅ አንደኛ ደረጃ ትምህርት ቤት ተማሪዎች፣ የአራቱም ትምህርት ቤቶች ወላጆች ልጆቻቸውን በመላክ የሁለቱም ትምህርት ቤቶች መምህራን በአስተባባሪነት ላደረጉት አስተዋጽኦ የሲዳማ ክልል ከፍተኛ ምስጋና ያቀርባል። እንዲሁም የዚህ የባክግራውንድ ትርኢት አዘጋጆች ባለሙያዎችና አሰልጣኞች በትርኢት ዝግጅት የረጅም ጊዜ ስራ ልምድ ያላቸው እነ ኮማንደር አየለ ወይሳና በዋና ባለሙያነት የሚመሩት የባክግራውንድ እና የማስፖርት ትርኢቶች ሲሆን በረዳት ሙያነት ኮማንደር አስራት ታደሰ፣ አቶ ዳንኤል አየለ፣ ወይዘሮ ክቡራትና ክቡራንና 17ኛውን የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች በዓልን እንግዲህ በዚህ በሐዋሳ ግዙፍ ስታዲየም በሲዳማ ክልል አስተናጋጅነት በደመቀ ስነ ስርዓት ስትከታተሉ ቆይታችኋል። በዋናነት የኢትዮጵያዊነት ስሜት የጎላበት ኢትዮጵያ በህብረ ብሔራዊ አንድነት የደመቀችና ሀገርን ለማሻገር ትልቅ እድል ያላት እንደዚሁም ህዝቦቿ በጋራ ቆመው ደግሞ የጸናች ሀገርን ለመገንባት
የሚታትሩ የሚሰሩ መሆን እንዳለባቸው በአንድም በሌላ መንገድ መልእክት የተላለፈበት ነው። በነገራችን ላይ እጄ ላይ የምታዩት እርግብ ከትግራይ ክልል የተላከች እርግብ ነች። ከትግራይ ክልል ከመጡ ተወካዮች መካከል ከአንዱ ጋር መጠነኛ ቆይታ አደርጋለሁ። በጣም አድርጌ አመሰግናለሁ። ስምህን ማን ልበል? ዳይ ተባላለሁ ከትግራይ ባህል ቡድን። እቺ እርግብ ከትግራይ ክልል የተላከች ነችና ምንድነው ሲምቦል የምታረገው? መልእክቷ ምንድነው? እንግዲህ ባለፈው 2 ዓመት ሀገራችን በማይገባት አይነት ግጭት ውስጥ ነው የቆየችው። አሁን ደግሞ የደረስንበት የሰላም ስምምነት አለ። ይሄንን የሰላም ጭላንጭል የሰላም ስምምነት መስማታችን እንደመላው ኢትዮጵያውያን የደስታ ዜና ነው። ይሄንን ደስታ ይሄንን ሰላም ለመላው ኢትዮጵያውያን ሕዝብ ሲምቦል አድርገን ያመጣነው ነጭ እርግብ ነው ማለት ነውና የተጀመረው የሰላም ሂደት ለመላው ኢትዮጵያውያን ዳር ደርሶ የምናይበት ሁኔታ እንዲመጣ ለማሳየት የተጠቀምንበት ምልክት ነው። በጣም አድርጌ አመሰግናለሁ። መልካም በዓል ለሁላችንም። ክቡራትና ክቡራን እንግዲህ ከዚህ ከሀዋሳ ስታዲየም የተለያዩ መልእክቶች የተላለፉበት የ17ኛው የብሔር ብሔረሰቦች በዓል በዚህ በደመቀ ስነ ስርዓት ተከብሯል። ሁላችንም ሀገር ለመገንባት ሀገር ለማቅናት ኢትዮጵያን ወደፊት ለማድረግ የልዩነታችንን ውበት ተጠቅመን መስራት መታተር እንዳለብን ሰፊ መልእክቶችም የተላለፉበት ነው። የፌዴሬሽን ምክር ቤት አፈ ጉባኤ ያገኘው ተሻገር በተለይ ባስተላለፉት መልእክት አንድነቷና ህብረ ብሔራዊነቷ የተጠበቀችን ሀገር ለመገንባት ጊዜው አሁን እንደሆነ የፌዴሪ ጠቅላይ ሚኒስትር አብይ አህመድ በክብር እንግድነት የተገኙበት ይሄው በዓል ላይ ባስተላለፉት መልእክትም እዚህም እዚያም ኢትዮጵያን ለማዳከም የሚነሱ ግጭቶችን ማክሸፍ የምንችለው በጋራ በመቆም እንደሆነ መልእክታቸውን ያስተላለፉበት ነው። በአጠቃላይ እንግዲህ በርካታ ትርኢቶች፣ በርካታ ሀገራዊ ማንነቶች፣ በርካታ ውበቶችም በርካታ ያለባበስ ጌጦችም የታዩበት ይሄው በዓል ከዚህ ከሀዋሳ ስታዲየም በቀጥታ ሲተላለፍላችሁ ቆይተዋል። ስለተከታተላችሁንም ይህን ልዩ እውነትም በያላችሁበት ሆናችሁ አብራችሁን ስለቆያችሁም አብዝቼ ነው የማመሰግነው። የቀጥታ ስርጭቱን እየመራውን የሰለሞን ኃይለ ኢየሱስ በጋራ ከእናንተ ጋር ቆይታ አድርጌያለሁ። ኢትዮጵያ ለዘላለም ትኑር። መልካም ቀን ይሁንላችሁ። It's